ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ደህና ነን። እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ምን በጣም ደህና ነኝ ማለት አበዛው እንዴ? በቃ ደህና ነኝ። እኔ በጣም ደህና ነኝ፣ ሲበዛ ደህና ነኝ። አንዳንድ ጥያቄዎች ነበሩ ኮሜንት ላይ በውስጥ መስመር ወዳጆቼ በጣም እንጃ ሲጠብቁኝ የነበሩት ነገር። በእርግጥ እኔ ለማንም ምንም የተናገርኩት ነገር የለም፣ ያሳውኩት ነገር የለም። ሁሉን ነገር ያው ራሴ ተወጥቼ ነው መኖርም የምፈልገው እንጂ ኮሽ ባለ ቁጥር ሆይ የምል ሰው አይደለሁም። ወይ እንደዚህ በተፈጠረ ቁጥር እንደዚህ ያለ እንደዚህ ገባ እንደዚህ ወጣ ይሄ ተፈጥሮ ይሄ ተከስቶ በዚህ ገብቼ በዚህ በር ወጥቼ በዚህ በር ልገባ ነው በዚህ በር ልወጣ ነው እምል ሰው አይደለሁም። ኦብቪየስሊ ሰው እናንተ ምን የምታውቁት ነገር የለም። ግን አንዳንዴ ያው ሀሳቡ ከወጣ አይቀር ሀሳቡ ከመጣ አይቀር ሀሳቡ ላይ ሀሳብ እንሰጣለን፣ ሀሳቡ ላይ መልስ እንሰጣለን ብለን ተገኝተናል። እኔ በጣም ደስ ብሎኛል። ደስታዬን መቆጣጠር ራሱ እስኪያቅተኝ ድረስ ቢካዝ ስንት ወር ሙሉ ላይ አሁን ኦልሞስት 8 ወር ሆኖታል ነገሩ። ኦልሞስት 8 ወር ሆኖታል በቃ እና የ8 ወር ትግል፣ የ8 ወር ስቃይ፣ የ8 ወር በደል በአንድ ቀን ሁሉ ነገር ዝግት ሲል የሚሰማችሁ ስሜት የሚሰማችሁ እረፍት እኔ እንጃ አትጠይቅኝ። እና ለማንኛውም ያ ሁሉ መባል፣ ያ ሁሉ መነጋገር፣ ያ ሁሉ መስዋዕትነት መክፈል፣ ያ ሁሉ መታገል፣ ጥግ ድረስ መታገል ዛሬ ለዚህ ለትልቁ እረፍት ሊሆን ነበረ እና ሆነ እና በጣም ነው ደስ ያለኝ። ምንድነው ደስ ያለኝ? ሳምሪ ስቲል ነው የገባን ነገር የለም ራሱ ልትሉኝ ትችላላችሁ። ምክንያቱም ደስ ሲላችሁ አክቹሊ ከየትም መጀመር ምንም መናገር እንዳለባችሁ ጭራሽ ስለማታውቁት ማለት ነው። ማንኛውም ሁላችሁ መስራት የምትፈልጉት ነገር ምንድነው? እንዴት ነበረ የፍርድ ቤት ቀጠሯችሁ? እንዴት ነበረ? እና ወደ ገድል ውስጥ ይገባላችሁ። አብዛኞቻችሁ የምትጠይቁኝ የነበረው እንዴ ሳምሪ ጭራሽ ፍርድ ቤት ቀጠሮ ነበረሽ ምናምን ቢገዝ እንደነገርኳችሁ ነው። ከኔ ምንም አንደበት የወጣው ነገር የለም፣ ምንም የተናገርኩት ነገር የለም። ላይፌን በራሴ የምኖር ሰው ነኝ። ምንም ነገር ለእናንተ እየመጣው ማልናገር ሰው ነኝ። ግን በቀረበልኝ ጥያቄ መሰረት በተጀመረውም ነገር መሰረት ለእናንተ መልስ ለመስጠት መጥቻለሁ ማለት ነው። እና ወዳጆቼ ሳምሪዬ የኔ ፍቅር ተገላገልሽ ወይ? ሀሳብሽ ተሳካልሽ ወይ? የታገልሽበት ነገር እንዴት ሆነልሽ ላላችሁኝ እግዚአብሔር ይመስገን። ያው እንደሰማችሁት ከሌላው ወገን እንደሰማችሁት ፍርድ ቤት ቀጠሮ ነበረ። እኔ ላይ የቀረቡ ወይ ደግሞ ሊደረጉ የታሰቡ ነገሮች ነበሩ። እሱ ምንድነው? ያው እኔ ስለምሰራ ትምህርቴን ስለመማር ልጆቼን ደግሞ የሆነ ሰዓት ላይ ከሆነ ጊዜ በኋላ ከተለያየ ሰዓት ጀምሮ እስከ 4 ወር ድረስ ልጆቼ እኔ ጋር ነበሩ እና በዛ ሰዓት ደግሞ እኔ የማሳልፋቸው ነገሮች ነበሩ። ለልጆቼ አባት ያስፈልጋቸዋል ብዬ የምታገለው ትግል ነበረ። በሰው በጓደኛ በሽማግሌ በቤተሰብ ልጆቹን አባት ያስፈልጋቸዋል፣ ስትራክቸር የሆነ ላይፍ ያስፈልጋቸዋል። በዚህ ቀን አባታችሁ ማየት ትችላላችሁ፣ ለዚህን ያህል ጊዜ አባታችሁ ማየት ትችላላችሁ። ምንም ኮንፊውስድ አትሁኑ። እኔም ልጆቼም የሆነ ስነስርዓት ያለው ላይፍ አላችሁ ለማለት በጣም ታግዬ ነበረ። በጣም በራሴ በግሌ ሞክሬ ነበረ። ያንን ነገር ለልጆቼ ለማቅረብ ወይ ደግሞ ለልጆቼ አንድ እናትና አባት ከተለያዩ በኋላ ያንን ነገር ለልጆቼ ፖሲብል ለማድረግ ነገሮችን እንደመደረግ እንደሚችሉ ለማድረግ በአቅሜ በጣም ጥሬ ነበረ። ያው ኢትዮጵያዊም አይደለው ሀበሻውም አይደለው። ነገሮችን በራሳችሁ ወይ አስገድዳችሁ ከማድረጋችሁ በፊት በጸባይ ኧረ ተው እስኪ ና ጓደኛዋ እስኪ ለምንልኝ ኢንተርኔት ላይ ስሜ እየጠፋ ልጆቹን አታሳዩ፣ ልጆች ከአባታቸው ጋር ለያየች እየተባለ እኔ በዚህ በኩል ደግሞ ኧረ ልጆቹና መታያቸው ይናፍቁሃል እያልኩ እየጠየኩ ግን ደግሞ ያው በወቅቱ ደግሞ እንደምታውቁት ከሆነ
ሆይ ሆይ የሚባልበት ጊዜ ነበረ። እሰይ ይበላት እናት አይደለች አርፋ ታሳድግ። በዚህ በኩል ደግሞ አባት አለ አይደለ እንደፈለገ አባት መጥቶ እናትየው ጋር ህይወቷ ጋር መጥቶ ዛሬ ተገኝቻለሁ፣ ዛሬ መጥቻለሁ፣ ልጆቼን ማየት እችላለሁ፣ ልጆቼን መውሰድ እችላለሁ፣ አሁን ደግሞ ልጆቼን ማየት ጨርሻለሁ፣ ነይ መተሽ በዚህ በኩል ተረከቢ፣ እኔ በፈለኩበት ሰዓት ተረከቢ፣ እኔ በፈለኩበት ሰዓት አድርጊ እና እንደዚህ አይነት ግፊ ነበር በሰዓቱ ለልጆቹ በዛኛው ሳይድ በኩል እንደዚህ አይነት ግፊ እንደነበረ ታውቃላችሁ። እኔ አይደለሁም ያደረኩት። እንደዚህ አይነት ግፊ ግን ነበረ፣ የታወቀ ነው። የኔም ወዳጅ የኔም ጠላት ያየው ነገር ነው፣ ማየት የሚችለው ነገር ነው። እኔ ያንን ነገር በማድረግበት ሰዓት ያንን 4 ወራቶች በዚህ ሰጣ ገባ ውስጥ ጭራሽ ለልጆቼ በጣም በቃ ስነስርዓት ያለው ላይፍ ከአባታቸው ጋር እንዲኖራቸው ስነስርዓት ያለው ግንኙነት ከአባታቸው ጋር እንዲኖራቸው ከመፈለጌ አንጻርና ያንን ሰው ከመጠየቄ አንጻር አንድ ሰው ስትለምኑት ወይ ስትጠይቁት እንደፈለግ እኔ ላይ መቅበጥ እንደፈለግ እኔ ላይ እየመጣ ህይወቴን መበጥበጥ እንደፈለግ እኔ ላይ እየመጣ እኔን ማዘዝ፣ ያው የሰው ልጅ ከተለያየ በኋላ እኔን ማዘዝ ትችላለህ የሚል አይነት መልእክት አስተላልፌያለሁ። ሳላውቀው ማለት ነው፣ ሳላውቀው ምክንያቱም ያው ለልጆቼ ነበር ብዙ ነገር ስታገስም የነበረው ስጠይቅም ስለምንም የነበረው ኢቨን ራሱ ኢንተርኔት ላይ አለ የተሻለ የሚለው ድራማ ቢሰራብኝም ማለት ነው። አሚን እዚህ ጋር እንዴት ነው እቃ እንካ ውሰድ እያላችሁት አንድ ሰው እቃውን ከለከለችኝ እያለ ስማችሁን ቢያጠፋ እናንተ ደግሞ እቃውን እኮ ውሰድ እያልኩ እኮ እየጠየኩክ ነው፣ ለምን በዚህ በኩል ስሜን ታጠፋለህ? እሺ አጥፋው፣ ስምስ ይጥፋ። ምክንያቱም እኔ ለስሜ የምኖር ሴት አይደለሁም፣ የምኖር ሴት እንጂ ስሜ ጠፋ አልጠፋ እኔ ህይወት ውስጥ ምንም የሚቀይረው ነገር እስከሌለ ድረስ ለስሜ ምንም እጨነቅ ሴት አይደለሁም። ግን ላፈሯቸው ሰዎች፣ ለልጆቼ፣ ለራሴ፣ ለቤተሰቤ ግን የምጨነቅ ሰው ነኝ። ሪስፖንሲቢሊቲ መወስድ ሰው ነኝ። ከዛ አንጻር ምንም አልመሰለኝም ነበር የሚሰራብኝ ድራማ የኔን ሀቅ ለመቅረፍ ወይ የኔን ሀቅ ለመሸፋፈን ለመደባበቅ የሚጣረው ጥረት ምንም አልመሰለኝም ነበረ። ምክንያቱም እኔ የምፈልገው ሰላም ነው። እኔ የምፈልገው ስነስርዓት ያለው ስትራክቸር ያለው ላይፍ ለልጆቼ ማፍራት ነው፣ ለእኔም ማፍራት ነው። ያ ነገር ደግሞ አልተሳካም። እንደዛ ሆኖ ደግሞ እንደነገርኳችሁ ወደ 5 ወር አካባቢ ልጠጋ እየተጠጋው ነበረ። ከዛ ያ አጋጣሚ ተፈጠረ። የሆነ ሰዓት ላይ ሴት ልጅ በቃኝ ስትል ከዚህ በኋላ ላይፌን በስነስርዓት ነው መኖር የምፈልገው። አባታቸው በዚህ ሰዓት ይመጣል፣ በዚህ ሰዓት ልጆቹን ያገኛል። እኔ ደግሞ ምናልባት በዚህ ሰዓት እነሱ አባታቸው ጋር ከሆኑ እኔም ማድረግ የሚጠበቁብኝን ነገሮች ህይወቴ ላይ ማድረግ እችላለሁ። ቀጠሮ ሊሆን ይችላል፣ የሐኪም ቤት ቀጠሮ ሊሆን ይችላል፣ ከሌላ ሰው ሌላ ቦታ የመንግስት ነገሮች ቀጠሮ ሊሆን ይችላል። ዋሬቨር ላይክ የሰው ልጅ የሆነ ነገር ፕላን ለማድረግ ለህይወቱ ይሄን ነገር ማድረግ እፈልጋለሁ ብሎ ለማሰብ ያ ያሰበው ነገር የሚያሳካበት ቀን ፖሲብል መሆኑን ወይ ደግሞ ያሰበው ነገር የሚያሳካበት ቀን መኖሩን አለመኖሩን እርግጠኛ መሆን አለበት። እኔ ደግሞ በሰዓቱ ጭራሽ ምንም ነገር የለም። ለልጆቹም እርግጠኛ መሆንበት እጄ ላይ ተጨባጭ ነገር የለም። ለእኔም እርግጠኛ መሆንበት ነገር ተጨባጭ የለም። ሰው ሁሉ ነገር ሲበቃ ጭራሽ ደግሞ ሁሉ ነገር በማስፈራራት ደረጃም እኔ ላይ ሲደርስብኝ፣ ምክንያቱም አባት ስለተሆነ ብቻ የልጆች መብት ስላለው ብቻ እኔ ሳምሪ ህይወት ውስጥ ተገብቶ መበጥበጥ እንደማይቻል በጣም በምችለው አቅም በአማርኛም በሰውም በሌላም ሰውም ለማስረዳት ሞክሬ ነበረ። እና መብት እንደዚህ አይደለም ማለት 50% አባት መብት ሲኖረው 50% እናት በልጆቿ መብት ሲኖራት መብት ማለት እንደፈለጉ እየመጡ የዛ ሰው ህይወትን መበጥበጥ አይደለም። የዛ ሰውን ህይወትን ደግሞ ምናልባት ለብዙ ዓመታት ኮንትሮል አድርግቶ ሲኖር የነበረ ሰው በአንዴ አሁንም እንደዛ መቀጠል እችላለሁ የሚል አይነት መብት አይደለም። እና መብቱ በስነስርዓት በአግባቡ እንጠቀም፣ በተጠቀም ያም ሰው ይጠቀም መብቱን እንጂ መብት የሰው ልጅ አለውና ያንን ሰው መበጥበጥ እንደነገርኳችሁ አይቻልም። መብት ማለት ይሄ አይደለም። እና መብት ነው ለሚሉትም ሰዎች ደግሞ መብት አይደለም።
መብት አይደለም። መብት ማለት መብትን በስርዓት በአግባቡ መጠቀም እንጂ እንደፈለጉ መሆን መብት አይደለም። እሱን ያው ለሌሎቹ ላልገባቸው እንድትረዱ ነው። ሲቀጥል ደግሞ መብታችሁን ለማስከበር መብታችሁን ለማስጠበቅ እኔ በሄድኩበት ወይ የማይሳካ ከሆነ ግዴታ ተገድጄ ህጉን መጠቀም ነበረብኝ ማለት ነው። ቢካዝ አይ ኖ መብቴን አውቃለሁ፣ አይ ኖ ግዴታዬን አውቃለሁ፣ አይ ኖ የዛም ሰውም መብቱንም ግዴታውንም አውቃለሁ። ግን ደግሞ እየተደረገብኝ የነበረው ነገር ግን ከመብት አንጻር ሳይሆን ከግዴታም ተውት፣ ግዴታውን ሲጀመር የዘሳትም አልነበረበትም። ግን ከመብቱ አንጻር ግን በአግባቡ ወይ ደግሞ በስርዓት አልነበረም መብቱን ያ ሰው ሲጠቀም የነበረው። የኔን ህይወት ኮንትሮል ለማድረግ ወይ ደግሞ የኔን ህይወት በእጁ ለመቆጣጠር ወይ ደግሞ የኔን ህይወት ያ ሰው በፈለገበት ፕላን፣ ያ ሰው በተመቸው ሰዓት፣ ያ ሰው በፈለገበት ቀን ለመምራት ነበር። እኔ ደግሞ ህይወቴን በእንደዚህ አይነት ነገር ሊቀጥልም አልችልም። ከኔ አልፎ ተርፎ ደግሞ የልጆቼንም ህይወት በእንደዚህ አይነት መልኩ እንዲቀጥልም አልፈቅድም። ስለዚህ መስዋዕትነት መክፈል ያለብኝ መስዋዕትነት ከፍዬ በዚህ በኩል ኦልሬዲ ልጆቹን ለአባታቸው ተከልክለሻል ተብሎ የመወቀስ ሴት ነበርኩ መጀመሪያ ላይ። ከዛ በኋላ ደግሞ ይኸው ልጆቹን እሺ እንካ፣ ምክንያቱም እንካም እያልኩ ያንን ሰውም ልጆቹንም እንካ ይኸው እየተባለ የማይፈልግ ከነበረ ወይ ደግሞ ለመቀበል የማይፈልግ ከነበረ ይኸው እሺ እንካ ተብሎ ደግሞ በግዴታ ያ ሰው እጁ ላይ ልጆቹ ከገቡ ያንን ነገር መጠቀሚያ ተደርጎ ወይ ደግሞ ልጆቹን መጠቀሚያ ተደርገው አሁን ደግሞ እናታቸው ደግሞ ልጇ አትፈልግም ተብላ ደግሞ ለማስወቀስም ሆነ እኔ ላይ ሌላ ድራማ ለመስራት ተነሱ። ሰው እዚህ ጋር መጀመሪያ ከልካይ ነበርኩ፣ እዚህ ጋር ደግሞ አሁን ከልካይ አይደለሁም። ጭራሽ ደግሞ ፉል ሪስፖንሲቢሊቲ ወይ ደግሞ ሙሉ ኃላፊነቱን ሰጥቼ የተውኩለት ሰው ነኝ። ከሁለት አንዱ መምረጥ ነበረብን። ምክንያቱም ወይ እንደዚህ ነኝ ወይ እንደዚህ ነኝ፣ ሁለቱንም ነው ናቸው ማለት የሰው ልጅ እንዴት ነው ያንን ሰው ልጆቹን ከልክየው ከዛ ላይ ደግሞ ልጆቹንም ደግሞ እንዲያሳድግም ሰጥቼው እንዴት ይሆናል? የከለከለች ሴት እንዴት አሳልፋ ልጇን ትሰጣለች? ቴንክ ዩ። እሱን ለእናንተ ትቼዋለሁ። አይ ዶንት ኖ። እኔ ግን እንደነገርኳችሁ የቆረጠልኝ ሰዓት ላይ እንደዚህ አይነት ላይፍ አልቀጥልም። ህይወቴ እየተበረበሸ አልቀጥልም። የልጆቼም ህይወት እየተረበሸ አይቀጥልም። መሆን ያለበት ይሆናል። ህግ መጠቀም ካለብኝ ህግ እጠቀማለሁ። በምን ደግሞ እንደምጠቀም ደግሞ አውቀዋለሁ። እንዳልጠቀም ነበረ መለመኔም፣ እንዳልጠቀም ነበረ ያንን ሰው በጸባይ መጠየቄ፣ እንዳልጠቀም ነበር ያንን ሰው በሌላ ሰው ማስለመኔ። ግን አይሆንም ከተባለ ሴት ልጅ ማድረግ ያለባት ምንድነው? መብቷን አውቃ መብቷን ማስከበር፣ ግዴታዋን መወጣት፣ ያንም ሰውም ደግሞ ግዴታውን እንዲወጣ ማድረግ ነበረ። ከዚህ በኋላ የኔ ህይወት እንደዛ አይቀጥልም። አንተም ያንን ነገር እንደፈለግ ከዚህ በኋላ አታድርግም። በዚህ በኩል ስሜም እየጠፋ በዚህ በኩል ምን ህይወቴ እየተበጠበጠ ጭራሽ የሚለምነውን ነገር ለልጆቹ ሪስፖንሲቢሊቲ ውሰድ የሚለውን ነገር ያን ነገር ተገላቢጦች ተደርጎ ኢንተርኔት ላይ ተነግሮ እኔ እንድወቀስ የሚደረግበት ድራማ እንዳለው ሆኖ ፕላስ ደግሞ ህይወቴ ላይ ተመቶ የኔ ላይፍ ውስጥ ተመቶ መበጥበጥ፣ በፈለጉበት ሰዓት መገኘት፣ በፈለጉበት ሰዓት ያለኔ እያሳወቁ ልጆቹን ማንከራተት፣ ይሄ በህግም ሆነ በአባ ገዳም ስርዓትም ሆነ በሉት የማይፈቀድ ነገር ነው። ግን እንደዛ ደግሞ ከተፈጠረ ደግሞ እኔ መብቴን ተጠቅሜ ግዴታዬን ተጠቅሜ ወደ ህግ እንደምሄድ በጣም እርግጠኛ ነበርኩ። መቼ እንደዛ እንደማደርገው ግን እርግጠኛ አልነበርኩም። ግን ኤኒ ኦፖርቹኒቲ ካገኘው መብቴ እንደምጠቀም እርግጠኛ ነበርኩ። ከዛ ተፈጠረ የሆነ ሰዓት ላይ ያ ሰው ከዛም አልፎ ተርፎ ወደ ማስፈራራቱ ሲገባ እንደፈለኩ ከዚህ በኋላ መሆን እችላለሁ ብሎ ጭራሽ እኔ ላይ ፖሊስ ተጠርቶ ለማስፈራራት ተሞክሮ እኔ ላይ ማለት ነው ላይክ መለመኔም እንደነበረ ሆኖ ማስጠየቅም እንደነበረ ሆኖ በጸባይ መጠየቅም እንደነበረ ሆኖ ከዚህ በኋላማ ጭራሽ ያው ወሩ በበዛ ቁጥር 1 ወር 2 ወር 3 ወር 4 ወር እያለ በገፋ ቁጥር ለዛ ሰው የምትሰጡት ስሜት ምንድነው? ኦ ትችላለህ፣ በቃ ትችላለህ፣ እኔ እስካሁን እየተንገላታው ነው፣ እኔ እስካሁን አንተን እየጠየኩ ነው፣ እኔ እስካሁን እየለፋው ነው፣ አንተ ግን ትችላለህ አይነት ፊሊንግ ነው የምትሰጡት። እና ብዙም ወር መጠበቅ አልነበረብኝም።
የኔ ጠበቃም ከጅምሩም ስለዚህ ነገር ሳጫወታት ከጅምሩም ጀምሮ ያንን ወሩ ሙሉ በዛ ወይ ማካሄድም አልነበረብሽም ነበረ ማለት ከጅምሩም ጀምሮ ስነ ስርዓት ማስያዝ የነበረብኝ ጉዳይ ነበር። ግን አዎ ሀበሻ ስትሆኑ በቃ አይደለ ተግባብታችሁ ራሳችሁ ተነጋግራችሁ የምትፈቱት ነገር ስለመሰለኝ ዳት ማች ፋር ደግሞ እኔን ለመጉዳትም ደግሞ ዳት ማች ፋር ደግሞ የማረገውን ነገር በተቃራኒ ተደርጎ ኢንተርኔት ላይ ተሰርቶ ጭራሽ እኔን የማረጋቸውን ነገሮች እንዳላረረኩ አድርጌ እንድወቀስበት መስሎም ስላልተሰማኝ ያን ነገር ገፍቼበት ነበር እንዲቆም ማለት ነው። ግን አልተቻለም። ጭራሽ ነገሮች እየተባባሱ መጡ። ስለዚህ የተፈጠረው ተፈጥሮ እንደዛ ከሆነ ከዚህ በኋላ ህይወት እንደዛ አይቀጥልም። 4 ወር 5 ወር እያልኩ እኔ አመት ልቆይ አልችልም በዚህ ህይወት። ህጉን አውቀዋለሁ፣ መብቴን አውቀዋለሁ፣ ግዴታዬን አውቀዋለሁ። ያ ማለት ግን አውቄ ዝም አልኩ ማለት ደግሞ ግን ያ ሰው ልክ ነው ወይ ደግሞ እኔ ህይወት ላይ የሚያደርገው ነገር እኔ ተስማምቶኛል አንተ ልክ ነህ ማለት አልነበረም። ስለዚህ ምንድን ያደረኩት ህጉን ተጠቅሜ ያንን ነገር ስነ ስርዓት እስኪይዝ ድረስ የበሰበሰው ይበሰብሳል። መወቀስ የተጀመረችው ሴት እስከ መጨረሻው ድረስ በደንብ ትወቀስበታለች። ምክንያቱም ነገሮችን መስመር እስክታስይዝ ድረስ ነገሮች መስመር እስኪይዙ ድረስ እኔም ደግሞ የዘላለም እረፍቴን እስካገኝ ድረስ ምክንያቱም ምንም የማይቆም ነገር ስለሆነ ማለት ነው። ስለዚህ ከዛ ሰው ጋር መጨረሻ ላይ ሎየር ወስጄ ወይ ደግሞ ጠበቃ ወስጄ ፍርድ ቤት ተገናኘን ማለት ነው። እና ፍርድ ቤት ስንገናኝ እኔ ላይ ወይ ደግሞ እኔ ልጆቼን እንደማልፈልግ ተደርጎ እኔ ልጆቼን አሳልፌ እንደሰጠው ተደርጎ እኔም ብቻ ላይክ ሪስፖንሲቢሊቲ የማትወስድ አይነት ሴት ተደርጎ ነው የተገለጸው ማለት ነው። እና ከዛ በፊት የተፈጠረው ነገር ወይ ደግሞ ለምን ያንን ነገር እንዳደረኩ ደግሞ ምንም አይነት ማብራሪያ አልተሰጠም። ፍርድ ቤት ስትቀርቡ ደግሞ አንድን ሰው ስትተቹ የተቻችሁበት ምክንያት ሙሉ ለሙሉ እውነታዊ መሆን አለበት። ላይ ሙሉ ለሙሉ የምትናገሩት ነገር እንዳለ እውነታዊ ካልሆነ ያንን ሰው ለመተቸት ብላችሁ የሆነ ነገር ተናግራችሁ ከዛ ግን ያ ሰው ሲጠየቅ እናንተ እንደዛ ያደረጋችሁበት ምክንያት ያ ሰው እንደዚህ ስላደረገ ነበር ብላችሁ ከተናገራችሁ ያ ሰው ግን ቀድሞ መጀመሪያ እንደዛ እንዳደረገ ለፍርድ ቤቱ ካልተናገረ ወይ ካልገለጸ በቃ ያንን ሰው ብቻ መጥፎ ሰው ነው ብሎ ለማለት እንደተጠቀምክበት ይረዳሉ ማለት ነው። ገባችሁ አይደለም? ፍርድ ቤት ማንኛውንም ነገር ስትጠየቁ እውነታውን ነው መናገር ያለባችሁ። አንድ ሰው የሆነ ነገር ሰርቆኛል ብላችሁ እናንተ ግን ከዛ በፊት ከሱ ሰርቃችሁ እሱ ተመልሶ እንደሰረቃችሁ ካልተናገራችሁ እናንተ ራሳችሁን ለማዳን እናንተ ራሳችሁን እዚህ ጋር ጥሩ ሰውን ለመምሰል ሞክራችሁ ያንን ሰው ብቻ ሰራቂ ሌባ ለማስባል ብቻ እንደተናገራችሁ ነው የሚያሳውቀው። ያ ሰው ሌባው ግን ተጠይቆ ለምን ሰረክ ተብሎ እሱ እንደዚህ ሰርቆኝ ነበረ ያን በዛ ምክንያት ነው እንደዚህ ያደረኩት ካለ ግን ኦኬ ስለዚህ አንተም ሌባ ነበርክ ነው። እንደዛ ነው የሚረዱት ከጅምሩ። ለዛ ነው ፍርድ ቤት የሆነ ነገር ሲጠየቅ ከጅምሩ እውነታውን ነው መናገር ያለብን ማንኛችንም ማለት ነው። ምክንያቱም ፍርድ ቤት ነው የተቀረብነው። ዳሴት ብቻ ፍርድ ቤት ቀረብን። መጨረሻው ፍርድ ቤት ሆነ እና እግዚአብሔር ይመስገን። እኔ እግዚአብሔር የማመሰግነው ነገር ምንድነው መጀመሪያ ቃል የተሰማው ከዛ ሰው ነበር። የኔ ቃል አልነበረም የተጠየቀው፣ የዛ ሰው ቃል ነበር የተጠየቀው። እና ያ ሰው ሲያወራ እኔ የምሰማው የነበረው የሚያወራውን ፉል ስቶሪ ሳይሆን ቢኮዝ እኔ ሰልችቶኛል ኦልሬዲ ውሸት በቃ ለምጄዋለሁ። ላይክ ኢንተርኔት ላይ የለመድኩት ነገር ነው። በህይወቴ ውስጥም ላይክ 6 ዓመት ከግማሽ ሙሉ የለመድኩት ነገር ነው። ለእኔ አዲስ ነገር አይደለም። እውነት ያ ሰው ያወራል ብዬ ቁጭ ብዬ ጓጉቼ የምሰማው አይነት ስቶሪ አልነበረም። ግን ፍርድ ቤት ስለሆንኩ እኔ ስጠየቅ ያ ሰው ከሚያወራው ንግግር አንጻር ምን ጋር ራሱን ለማትረፍ ብሎ የደበቃቸው ነገሮች አሉ የሚለው ፖይንት ላይ ግን ፎከስ አደረግ ነበር። ቢካዝ አይ ነው መጨረሻ ላይ አንድ ሰው ራሱን ሴቭ ለማድረግ ብሎ የሚዋሸው ወይ የደበቀው ነገር ካለ ያ ሰው ደግሞ ሌላ ሰው ደግሞ ከእናንተ ጋር ፍርድ ቤት የተቀመጠው ተከሳሽም ሁለቱም ተከሳሾች ደግሞ እናንተ ያን ነገር ለራሳችሁ ለመደበቅ ብላችሁ ያልተናገራችሁትን ነገር ከተናገረ ፖይንት የምታስጥሉት ራሳችሁ ላይ ነው። ስለዚህ መጥፎም ካደረጋችሁ መጥፎ አድርጌያለሁ ግን መጥፎ ተደርጎብኛል ነው ማለት ያለባችሁ። ካልሆነ ግን መጥፎ ብቻ ተደርጎብኛል ብላችሁ
እናንተ ያደረጋችሁትን ነገር ዝም ካላችሁ ከዛ ያ ሰው ሲጠየቅ ተራው ሲደርስ ከተናገረ ነጥብ የምታስሉት ራሳችሁ ላይ ነው። እና እንደ እግዚአብሔር ፍቃድ ሆኖ ቃሉን መጀመሪያ የተጠየቀው የዛ ሰው ቃል ነበር የተወሰደው የተሰማው። እና እንደነገርኳችሁ ፖይንቴ እኔ በጣም ፎከስ አድርጌ የነበረው ምን አይነት ፖይንት ተደብቋል፣ ምን አይነት ፖይንት ለዳኛው አልተነገረም የሚለው ላይ ነበር ፎከስ አድርጌ የነበርኩት ማለት ነው። እኔ ባይዘቦይ ጭንቅላቴን በጣም ነው የምጠቀመው። እኔ ጭንቅላቴን ላለመጠቀም ነው ከጠየቅኩ የምጠይቀው፣ ከለመንኩ የምለምነው፣ ሽማግሌም ካስጠራው ለማስጠራው ጭንቅላቴን ላለመጠቀም ነው። ጭንቅላቴን መጠቀም የጀመርኩ ሰዓት ላይ ግን ጥሩ አይደለም። ከዛ ያ ጥያቄ ከተጠየቀ በኋላ እኔ ጋር መጨረሻ ላይ ያው እኔ ነበርኩ መጠየቅ የነበረብኝ፣ ተጠየቅኩ ማለት ነው። አስረዳው ከተለያየ ሰዓት ጀምሮ እኔ ልጆቹን ኮምፕሊትሊ እንደማሳደጋቸው እንደነበረ 4 ወር ሙሉ ወይ ደግሞ እኔ ልጆቹ ከኔ ጋር ከነበሩበት ሰዓት ጀምሮ ለ4 ወር ያህል ገፍቼ መብቴን እያወኩ ግዴታውን እያወኩ እሱን የኔንም መብትና ግዴታ እያወኩ የዛ ሰውንም መብትና ግዴታ እያወኩ ያንን ነገር ትቼ ግን ልጆቹን በስነ ስርዓት አባት ይኖራቸው አባታቸው የሚያዩበት የሚያገኙበት ቀን ይወቁት፣ እኔም ልወቀው፣ እኛም እንወቀው፣ ሁሉም ይወቁት። ያንን ነገር እባኮትን በቃ ያንን ነገር እስኪ አንዴ ቆርጣችሁ ንገሩኝ ብዬ ስታገል እንደነበር አስረዷቸው። ከዛ በኋላ ያው ተማሪም አይደለው ሰራተኛም አይደለው ብዙ ሪስፖንሲቢሊቲ የምወስድ ሴት አይደለው። ብዙ ሪስፖንሲቢሊቲ ደግሞ ስለምወስድ ደግሞ ይሄ ኖንሴንስ የምላቸው ነገሮች ህይወቴን እየበጠበጡ ያሉ ነገሮች ግን ደግሞ መበጥበጥ ግዴታዬ እንዳልሆነ እያወኩ በፍላጎቴም ሳይሆን በቃ ለልጃችሁ ብላችሁ ለሰላም ብላችሁ የምታደርጉት ነገር አለ አይደለ? ኢንተርኔት ላይ ወጣችሁ ለልጄ ብዬ ነው ብሎ ማስመሰል ሳይሆን ሪል ላይፍ ላይ የምትኖሩት እውነት የለም። ያንን ነበር ሳረግ የነበረው እና ያንን ነገር አስረዳው ስትሬት አፕ 4 ወር ሙሉ ይሄኛው ኬስ ከመፈጠሩ በፊት ልጆቹ እሱ ጋር ከመሆናቸው በፊት 4 ወር ሙሉ እኔ ስንገላታ ነበረ። 4 ወር ሙሉ እኔ እንደ አንድ አባት ግዴታን ተወጣ ብዬ ስጠይቅ ነበረ። እኔን ህይወት ደግሞ አትረብሽ፣ የኔ ህይወት ደግሞ እየመጣ አትበጥብጥ። እንደዚህ አይነት ህይወት እንኳን እኔ ጀርመን ላይ ቁጭ ብዬ ኢትዮጵያ የሚኖሩ ሴቶች እንደዚህ አይነት ህይወት አይኖሩም። እኔ ደግሞ መኖር ደግሞ ግዴታ የለብኝም እንደዚህ አይነት ነገር እና ያን ነገር አስረዳው። እናንተ ላይ ስትረዱት ራሱ ማለት ነው ኦኬ ሶ በዛ ምክንያት ላይክ ያ ሰው እንደ አንድ አባት በቃ ግዴታ መወጣት አለብህ፣ እንደዚህ አይነት ላይፍ ከዚህ በኋላ አልኖርም ብላ ነው ያ ነገር የተፈጠረው እንጂ እኔ 4 ወር ልጆቼን ያለማንም ድጋፍ ያለ አባታቸው ድጋፍ ያለ አባታቸው ምንም ነገር ካያስኩ ለምንድን ነው ልጆቼን ማሳደግ አልችልም ብዬ ልሰጥ የምችለው ምክንያት it doesn't make sense ምክንያት ሊሆን አይችልም። በቃ የተፈጠሩ ነገሮች እኔ ልጆቼን ካለማሳደግ አንጻር ሊታይ አልተቻለም። ምክንያቱም እውነታው የነበረው ምንድነው ያ ጭምልቅልቅ ያለው ህይወት ወይ ደግሞ ሀበሻ ሆይ ግፋበት እንደሚሉት የነበረው ህይወት መብት ነው። አባት አይደለ በፈለክበት ሰዓት ህይወቷ ላይ መገኘት ትችላለህ፣ በፈለክበት ሰዓት መተም መውጣት ትችላለህ። አችሉም እና ያንን ነገር ለማስቆም ያንን ነገር ስለማልፈልገው በቃኝ እንዳልኩ ነበር የተናገርኩት ማለት ነው። ከዛ በኋላ ምንም አልተናገርኩም። ኦልሞስት የቆየነው ወደ 1 ሰዓት ተኩል ኦልሞስት ወደ 2 ሰዓት ራሱ ልንጠጋጋ ነበረ። እኔ የተጠየኩት አንዴ ብቻ ነው። ከዛ ለሁለተኛ ጊዜ የጠየኩት ጥያቄ አለ ግን ደውል ከዛ በኋላ ያለው እንዳለ ክርክር እንዳለ ንግግር ከኔ ጋር ነበር፣ ከዛ ሰው ጋር ነበር። ምክንያቱም ያ ሰው ራሱን ችሎ በራሱ በገዛ አንደበቱ ያስጣለው ነጥብ ነበረ። ምንድነው እኔ ነኝ አይደል እዚህ ጋር ላይክ ልጆቼን አልፈልግም ብዬ ለዛ ሰው የሰጠሁት በዛ ሰው አባባል እኔ ነኝ እንደዛ ያደረኩት አይደለ። ፍርድ ቤት ግን ስንቀርብ ግን መብቱ ላይክ ማለት ምንድነው የምፈልገው ሲባል ላይክ በቃ አሁን አንተ ፍላጎትን ምንድነው ሲባል እሷ ተወሰን ወይ ደግሞ ፍላጎቱን እሷ ትውሰድ ብሎ መብትን አሳልፈው መስጠት
ለአንድ ዳኛ ኮንፊውዝድ ነው የሚያደርገው። ምክንያቱም እንዴት ነው አሁን እናንተ እቺ ሴት ልጇን ለኔ ጥላብኝ ሄዳለች እና ማሳደግ አትፈልግም ብላችሁ ክስ አቅርባችሁ ከዛ ደግሞ ተመልሳችሁ እኔ አንተ ልጆችን ማሳደግ ትፈልጋለህ ሲባል አይ እሷ ትወስን ማለት ምን ማለት ነው? መብቱን ለሷ ሰጥቻለሁ፣ ውሳኔውን ለሷ ሰጥቻለሁ ማለት ምን ማለት ነው? እና ብቻ የሁለታችንም ቃል ከተሰማ በኋላ የተጠየቅነው ጥያቄ ነበር። እሱ ጥያቄ ምንድነው አሁን እሺ ላይክ እንዴት ነው አሁን እሺ የሚሆነው? ላይክ እኔ የጠየቁት ጥያቄ ነበር። ከፍርድ ቤት ከመድረሳችን በፊት በጠበቃ የተጠየቀው ጥያቄ ነበረ። የልጆቹን መብት 50% ሁለታችንም አለን። 50% አለን ማለት ደግሞ ግዴታችንን መወጣት አለብን፣ መብታችንን መጠቀም አለብን አይደለ? ስለዚህ 2 ሳምንት አንተ ጋር 2 ሳምንት እሷ ጋር የሚለውን እንትን ጥያቄ ለምን አልፈለክም? ቢካዝ እንደዛ ሰው አባባልና አገላለጽ ከሆነ እኔ ነኝ እዚህ ጋር ልጆቹን ማሳደግ ያልፈለኩት፣ እንደዛ ሰው አገላለጽ ከሆነ ማለት ነው። ሲሰሙ ላይ ፍርድ ቤት ቁጭ ብለን ደግሞ ቃላችንን ስንሰጥ ደግሞ 2 ሳምንት ልጆቹን መቀበል ያልፈለገው ደግሞ ያ ሰው ነው። ላይክ ለ2 ሳምንት ልጆቹን ከሱ ጋር እንዲሆኑ ያልፈለገው ያ ሰው ነው። እና ኮንፊውዝድ ሆኑ። የሆነ ሰዓት ላይ በቃ ኮንፊውዝድ ሆኑ። እንደነገርኳችሁ እኔ አንዴ ነው ቃሌን የሰጠሁት። ከዛ በኋላ ወደ 1 ሰዓት ምናምን ወደ 1 ሰዓት ተኩል ሄደናል። ያን ሁሉ ጊዜ ከዛ ሰው ጋር ነበር ንግግራቸው፣ ከኔ ጋር እንኳን አልነበረም። ምክንያቱም ግራ ገባቸው። እንዴት ነው የሰው ልጅ ልጆቼን እኔ ላይ ተትተውብኛል እንዳለ እኔ እንዳሳደጋቸው ተሰጥቶኛል፣ ያ ሰው ማሳደግ አይፈልግም ብሎ እሺ ጥሩ እንደዛ ከሆነ ደግሞ እሷ 2 ሳምንት ትውሰድ፣ አንተ 2 ሳምንት ልጆችን ትወስዳለህ ሲባል አልፈልግም 2 ሳምንት ብሎ ማለት ጥያቄ ያስነሳል፣ ነጥብም ያስጥላል። ስለዚህ የተረዱት ነገር ባጭሩ ምንድነው ያ ሰው ልጆቹን እሱ ጋር እንዲሆን እንደማይፈልግ ነው የተረዱት። ሁሉም ማለት ነው፣ ሁሉም ከነዳኛው ከነጠበቃው ከሁሉም የተረዱት ልጆቹ ኮምፕሊትሊ እሱም ማሳደግ ወይ ደግሞ እሱ ልጆቹ ላይክ እንዴት ነው 2 ሳምንትም እሱ ጋር እንዲቆዩ እንደማይፈልግ ነው የተረዱት። እና ለመረዳት ነበር ያውሉ ዲስከሽን ያውሉ ጊዜ የወሰዱት ለመረዳት ነበር። ምንድነው ላይክ ምክንያቱም ምንድነው ሲባል አይ እኔ ከሰው ላይፍም እንዳየሁት ከሆነ ምናምን ጥሩ አይደለም ለልጆቹ ምናምን ለልጆቹ ስሜት ጥሩ አይደለም ምናምን ነገር የሚል ምክንያት ቀረበ። ቤት በኩል ለልጆቹ ጥሩ እንዳልሆነ እኔም ሌሎቹም ዳኞቹም ጠበቆቹም ለመረዳት ቸግሯቸዋል። ቢካዝ እንዴት ነው ልጆች በሳምንት 1 ሳምንት እናታቸው ጋር ወይ 2 ሳምንት እናታቸው ጋር ወይ አባታቸው ጋር እንደዛ እየተያዩ የሁለታችንንም እናትነትም አባትነትም እያገኙ ለልጆቹ ጥሩ ማይሆነው? እሺ እንዴት ነው ጥሩ ሲባል ወይ እኔ ነኝ ልጆቹን ማሳድገው ወይ እሷ ናት ልጆቹን የምታሳድገው እንጂ መቀየር አልፈልግም። ላይክ 2 ሳምንት እኔ መውሰድም አልፈልግም፣ 2 ሳምንት ትወስድም አልፈልግም ማለት ነው። ሰው ምንድነው የምፈልገው ሲባል ወይ ልጆቹ ሙሉ ለሙሉ ለእኔ መሰጠት አለባቸው ወይ ደግሞ ልጆቹ ሙሉ ለሙሉ ለእሷ መሰጠት አለባቸው ተባለ። እና እንዴት ነው መጥፎ ናት ተብሎ ክስ ቃል የተቀረበባትን ሴት ልጆቹ ሙሉ ለሙሉ እሷ መውሰድ አለባት ብለ አሳልፈ ልሰጥ የምትችለው የሚለው ከዛ ሰው የወጣው ቃል ለነሱ በጣም ነጥብ እንዲጣልበት ተደርጓል ማለት ነው። 2 ሳምንት ልጆቹ ለምን መውሰድ እንዳልተፈለገ ከዛ ሰው ሳይድ ምንም ሊረዱ አልቻሉም ነበረ። ለመረዳት በጣም ጥረዋል። ከዛ ደግሞ ጭራሽ ደግሞ መጠየቅም ጀምሩ። ምናልባት ለስራም አስበም ሊሆን ይችላል። ምክንያቱም ከዛ ሰው የሚመጣው ቃል ምንድነው በቃ ለልጆቹ ጥሩ አይደለም ነው። ያው እኛም የምናውቀው ደግሞ እነሱም ደግሞ የሚያውቁት ደግሞ ምንድነው በአንድ ልጆች ህይወት ውስጥ የአባትነትም የእናትነትም ህይወት መካተት እንዳለበት ጥሩ እንደሆነ ነው የሚያውቁት። ለዛ ሰው ደግሞ ጥሩ አይደለም በአንዴ። እና ኮንፊውዝ ነበር ብቻ የሆኑት በዚህም ሆነ በዛ ሁላችንም ኮንፊውዝ ነበር የሆነው። እኔም ኮንፊውዝ ነበር የሆንኩት፣ እነሱም ኮንፊውዝ ሆኖ ነበር። በቃ በቂ የሆነ ሪዝን አልሰጠም። በቃ በቂ የሆነ ምክንያት አልሰጠም። ተሞከረ። ያው እሱን እንዲረዱት ብዙ ነገር ሞክረዋል። ምናልባት ለስራ አስበ ከሆነ ያው እሷም እየሰራች ልጆቿ እንዳሳደገች አይተሃል። ፖሲብል ነው፣ ልጅም ተይዞ ይሰራል። እና እኔም ልጅ ይዤ እንዴት እሰራለሁ አይነት ነገር ቃል ስለቀረበ ይሰራል። ምክንያቱም ልጆቹ ላይ 24 hours አንተ ጋር አይደለም የሚቆዩት። ልጆቹን አንተ ጋር ስታሳድጋቸው ወይ ልጆቹን አንተ ጋር በሚቆዩበት ሰዓት የሚውሉት ትምህርት ቤት ነው እንጂ ላይክ
24 ሰዓት ከሱ ጋር አይደለም የሚሆኑት። ስለዚህ በዛ ሰዓት ደግሞ አንተ እዚህ ሀገር ውስጥ ትሰራለህ ወይ ደግሞ ትማራለህ የሚል ሀሳብ ቀረበለት ማለት ነው። ከዛ እንደነገርኳችሁ ሁለቴን ያወራሁት ፍርድ ቤት ውስጥ ሁለቴን የጠየቁት። የመጀመሪያው ቃሌ ከዛ ሰው ቃል ከተሰማ በኋላ የኔ ቃል ተወሰደ። ከዛ ለሁለተኛው ጊዜ ያው እሱን መረዳት እየጣሩ ስለሆኑ ለምን 2 ሳምንት ልጆቹ እሱ ጋር እንዲቆዩ ያልፈለገበትን ምክንያት ለመረዳት እየጣሩ ስለነበረ ወደ ስራና ወደ ትምህርት ፖይንት መጣን ማለት ነው። ምናልባት መስራት አልችልም ብሎ አስበው ይሆን ለመረዳት ሞከሩ። ከዛ እስኪ ሳምሪ ምንድነው የምትሰሪው ሲባል እኔ ነርስ ነው የምሰራው። ያው ፍርድ ቤት ማውሸት አይቻልም አይደለ? አይቻልም። እና በዚህ አጋጣሚ ቂጣጣዊ አሮጊት ምናምን ነገር የተባልኩት ሴትዮ ነርስ ነው የምሰራው ብዬ ዳኛው ፊት ተናገርኩ ማለት ነው። እኔ ሳምሪ ነርሲንግ ነው የምሰራው። የት ነው የምሰሪው? ሆስፒታል ብዬ ተናገርኩ። ሁኔታችሁ ማለት ነው። ያው መዋሸት ቢቻል ኖሮ ፍርድ ቤት ነው ያለሁት እንዋሽ ነበር ቢያንስ የዛ ሰዓት እንኳን ዋሽተን አይ እኔ የምሰራው እውነትም እስከዛሬ ስባል እንደነበረው እንደዛ ነበረ ማለት ይችል ነበር። ግን አይደለም። ያው የምሰራው እኔ ነርስ ነው የምሰራው ሆስፒታል ነው ነርሲንግ ነኝ ብዬ ተናገርኩ ማለት ነው። እና ላይክ እንደዛ ስትሉ የሚረዷችሁ ምንድነው ታውቃላችሁ? ላይክ አሁን ከዛ ሰው ወገን ወይ ደግሞ ከሌላውም ወገን የተጠበቀው ምንድነው ሳምሪ ስለምትሰራ ሳምሪ ስለምትማር ልጆቿን ማሳደግ ስለማትችል ኢቭን 4 ወር ሙሉ እኔ ችዬበት ነገሮች እንዲስተካከሉ አድርጌ መንገድ አስይዤ እንዳሳደግኩ እንደነበረ ተውት፣ እርሱት። እሱን እረሳ ነው። ግን ልጆቹ ያ ሰው ጋር በነበሩበት ሰዓት ግን እኔ ማሳደግ አቅቶኝ ያንን ነገር እንዳደረግኩ ነው የተወቀስኩበት አይደለም። እኔ ደግሞ የደፈረሰው ይጠራል እስካልጠራ ድረስ እኔ ህይወቴን በዚህ መልኩ አልቀጥልም በሚል ሐሳቤ ነው ያን ነገር ያደረኩት። ያን ነገር ደግሞ ህዝብ ተረዳ አልተረዳ እኔ የምኖርበት ሀገር እኔ የምሰራበት ሀገር ተረድቶ ፍርድ ከሰጠኝ መብቴን ካከበረልኝ ግዴታዬን እንድወጣ ካደረገኝ እኔ ሳምሪ የሚጨንቀኝ ይመስላችኋል? አይጨንቀኝም። ለዛ ነው ከጅምሩም ቅድም እኔ ለስሜ የምጨነቅ ሴት አይደለሁም። ምክንያቱም የምኖረው ኑሮ እስካወቅኩት ድረስ የምኖረው ምን አይነት ኑሮ እንደሆነ እስካወቅኩት ድረስ እኔ ሳምሪ እንደዚህ ተባልኩ አልተባልኩ ምንም የሚያሳስበኝ ሴት አይደለሁም። እሷም ያው የታወቀ ነው። ልጆቹ ያ ሰው ጋር ከመሆናቸው በፊት ኦብቪየስሊ እየሰራውም እየተማርኩም ልጆቼንም እያሳደግኩም የእነሱንም ትምህርት ቤት እየቀጠልኩም ችየዋለሁ። ስለዚህ ያም ሰው የማይችልበት ምክንያት የለም። ድንገት ከታሰበ እንኳን መስራት አልችልም ምናምን በልጆች ምክንያት ተብሎ ከታሰበ እንኳን ያው እሷም ችላለች ነው። እሷ ሴቷ ራሱ ችላለች። ስለዚህ ያው አንተም መቻል ትችላለህ ነው ነገሩ። በዛም ተኬደ ያው ምንም ምላሽ አልነበረም በወቅቱ ከዛ ሰው ቢከዝ የታወቀ ነው። ልጆች ይዛችሁ አለመስራት አትችሉ ማለት ይከብዳል። እንኳን ጀርመን ኢትዮጵያም ይሰራሉ። ባይዘው ኢትዮጵያ ራሱ ልጆቻቸውን ትምህርት ቤት አድርገው በጣም ሁሉም ሰው ይሰራል። ባይዘው ሁሉም ሰው ማለት ነው። እና እዚያ ግን እንደዚህ አይነት ምክንያት ተደርጎ ማቅረብ ትንሽ ይከብዳል። ለእኔ ይከብደኛል። እኔ ደፍሬ አላቀርብም እንደዚህ አይነት ምክንያት ማለት ነው። ከዛ ያው አሁንም እንደነገርኳችሁ ነው ያንን ነገር ለመረዳት ስለፈለጉና ግራ ስለገባቸው እሺ ምንድነው ሌላ ችግር ምናምን ነገር ምንድነው በቃ ምንም አልተረዳንም። ግዴታም እኮ 2 ሳምንትም እኮ ልጆቹ አንተ ጋር እንዲቆዩም ካልፈለግ የአባትነትን ድርሻ ግን መወጣት ግዴታ ነው። ራሱ ያ ሰው አሳልፎ አልፈልግም እስካላለ ድረስ ማለት ነው። እና ላይ ካልፈለክም እኮ 2 ሳምንት ካልፈለክም እኮ ሌላ አይነት ፕላን ማውጣት እንችላለን ማለት 2 ሳምንት ሙሉ አልፈልግም ካለ ያ ሰው በሳምንት መቀየር እንችላለን የሚል ሀሳብ ተመጣ ማለት ነው። እና እንዴት ነው ሁሉንም አልፈልግም ደግሞ ካላችሁ ከባድ ነው አይደል? ከባድ ነው። ብቻ ለማንኛውም ያው ከዛ ሰው የሚሰማው ቃል አይ ዶንት ኬር ስለሚል አብዛኛውን ንግግሮች ውስጥ አይ ዶንት ኬር ስለሚል እንደዛ አይነት ኬዝን ያጋጥሙኝ ያቀም ማለት ዳኛው በመሃል ማለት ነው። ምክንያቱም የሰው ልጅ ፍርድ ቤት የሚመጣው ለመካሰስ የሆነ እንትን ብሎ በቃ ተቃራኒ ሳይድ ሆኖ ለመፈጃጀት እንጂ አይ ዶንት ኬርማ ከተባባለንማ እዚህ ፍርድ ቤት ምን አገናኘን ታዲያ? ለሁሉ ነገር ላይ እኮ አይ ዶንት ኬር ከሆነ ነገሩ በሚል በጣም ጭራሽ ኮንፊውዥን ራሱ ኮንፊውዝድ ሆነ ማለት ነው። ራሱ ኮንፊውዝድ የሚያደርገው ነገር ጭራሽ ኮንፊውዝድ እየሆነ መጡ። ከዛ እንደነገራችሁ በጣም ያንን ሰው ለመረዳት ሞከሩ፣ ለምን ያን ነገር እንዳልፈለገ ቢካዝ ላይክ እኔ ነኝ እንግዲህ እዚህ ጋር ጥለሻለሁ የተባልኩት፣ እኔ ነኝ እዚህ ጋር ልጆችን አስረክበሻለሁ የተባልኩት እንጂ እኔ ስትራክቸር የሆነ ላይፍ ለልጆቼም ለእኔም
ቢልድ ማድረግ እንደፈለኩ አልተገለጸም። ኦፍ ኮርስ አይገለጽም። አንድ ሰው ሲከሳችሁ እኮ ወይ ደግሞ አንድ ሰው እኮ አጥፍታለች ብላችሁ ጥፋተኛ እንደሆናችሁ እኮ ሲናገራችሁ እኮ በዚህ ምክንያት ነው እኮ አይላችሁም አይደለም። ጥፋታችሁን ብቻ ነው የሚያወራው እና በጣም ለመረዳት እንደነገርኩሽ በቃ ለመረዳት ሞክሩ። በዚህም በዛም ለመረዳት ሞክሩ። ምንም የሆነ በቂ ነገር ውስጣቸውን የሚያረሳቸውን ነገር አልሰሙም እና የእናቴ ነገር ተነሳ እና እናቷ በጣም ጠላት ናት ምናምን ነገር ለልጆቼም ጠላት ናት ምናምን ነገር መባል ተጀመረ። ከዛ በኋላ ያው እንደነገርኳችሁ ከዛ በፊት የጣለው ብዙ ነጥቦች ስላሉ ራሱ ላይ የጣለው ብዙ ነጥቦች ስላሉ እዚህ ነጥብ ላይም ደግሞ አንዴ ደግሞ ማለት ምን መሰላችሁ ፍርድ ቤት ቀርባችሁ ብዙ ነጥብ ራሳችሁ ላይ ካስጣላችሁ ከዛ በኋላ የምታወሩት ነገር አንዴ ነጥብ ካስጣላችሁ በቃ ከባድ ነው ነገሩ ማለት ነው። ያንን ነገር በጥያቄ ላይ ጥያቄ በጥያቄ ላይ ጥያቄ የተደራረበባችሁ ነው የሚሄደው አንዴ ከዋሻችሁ ማለት ነው። እና ፍርድ ቤት ላይ ለዛ ነው አንዴ የምትናገሩት ነገር ይመዘገባል፣ የምትመልሱት ምላሽ እንዳለ ይቀዳል። እንትን አለች መቅጃ አለች ፍርድ ቤት እዚህ ሀገር የገባ ሰው ያውቀዋል። ይቀዳል። ዛሬ ወተን ኢንተርኔት ላይ ዳኛው እኮ እንደዚህ ብሏል እኔ እኮ እንደዚህ ብያለሁ ብለን የምናሽበት አይደለም። ምክንያቱም ያልነው ነገር እያንዳንዷ የተቀዳችበት አለች እና ምኑ ጋር ነው እንደዛ ያለው ወይ ደግሞ ምኑ ጋር ነው አንተ እንደዛ ያልከው ቢባል ይሄ ሌላ ጣጣ ውስጥ ነው የሚያስገባው ጭራሽ ማለት ነው። ስለዚህ ያሳለፍኩትም እንደዚህ ነበረ ፍርድ ቤት አሁንም መጥቼም ደግሞ ሳስረዳም ደግሞ ያሳለፍኩትም እንደዚህ ነበር ብዬ ነው እማወራው እንጂ እዚህ ጋር ሌላ ነገር አሳልፌ ጀስት ከዚህ በፊት ብዙ ውሸት መዋሸት ኢንተርኔት ላይ ተለመደና ወይ ደግሞ የሰው ስም ማጥፋት ተለመደና አሁንም ደግሞ እንደዚህ አይነት ከባድ ኬዝን ተጠቅሞ ላይክ ቀለባብስ አሁንም ነገሮችን ለዋውጦ መናገር በጣም ያስጠይቃል። በዚህ አጋጣሚ ማለት ነው በጣም ነው ያስጠይቀው። በጣም እኔ ምን አምናለሁ መሰላችሁ ሴት ልጅ ምንም ነገር ቢሆን የያዘችውን ይዛ ዝም ማለት አለባት። ዝም ብላ በጣም ስማርት የሆነች ሴት ልጅ የያዘችውን ይዛ ዝም ማለት አለባት። የሆነ ሰዓት የያዘችው ነገር ግን ይጠቅማታል። እና እኔ ሌላው የምችለው ምንድነው የምንኖረው እዚህ ላይፍ ነው እንጂ እኔ አሁን እዚህ ጋር ካሜራ ላይ ቁጭ ብዬ እኔም በምን በኩል እንድታዩኝ የማረገው አስተሳሰብ ምናምን አይደለም የሚያኖረኝ እኔ እዚህ የምኖራት ህይወት የምታገላት ትግል ሀቅ እዚህ ነው እንጂ የሚያኖረኝ የኢንተርኔት ላይ የምፈጣጥረው ድራማ የምዋሻው የማስመስለው ነገር አያኖረኝም። እዚህ ጋር ህይወቴ ጋር ነው የምላችሁ። እዚህ ጋር ሊያኖረኝ ይችላል፣ እዚህ ጋር ግን አያኖረኝም። ገባችሁ አይደለ? ስለዚህ አሁንም ያን ነገር ለምጄ አሁንም እዚህ ጋር ሌላ ነገር መዋሸት ብጀምር ወይ ደግሞ መናገር ብጀምር እዚህ ጋር ያስጠይቀኛል። እና ለዛ ነው እኔ ስትሬት አፕ የተፈጠረውን ነገር የምነግራችሁ ምን እንደተፈጠረ የምመልስላችሁ ማለት ነው። ሰው ሁለት ሳምንት እሱን ነገር በጣም ግራ ስለተገባ ያው እንደነገርኳችሁ የማሚም ነገር መጣ በመሀል ለኔም ለልጆቼም ጠላቴ ናቸው ምናምን ነገር መባል ተጀመረ። ከዛ በኋላ ኦኬ ያ ነገር ከሆነ ያንን ነገር ያው ያለፈም ነገር ቢሆን ቢያንስ ከዚህ በኋላ እንዳይፈጠር የምናደርገው ነገር ነው። በተረፈ ግን እናት ናት እና ልጅቷ ደግሞ እዚህ ጋር እናቷ እስከሆነች ድረስ እሷ ቤት እስካልኖረች ድረስ ሙሉ ለሙሉ የልጆቹን ሪስፖንሲቢሊቲ ወይ ደግሞ የልጆቹን ኃላፊነት ለእናቴ እስካልተሰጠ ድረስ ኃላፊነቱን ወስደው እኔ እናታቸው እዚህ ጋር ያለው እናታቸው እንጂ የኔ እናት አይደለችም። ካንተ ጋር ያለባት ችግር ደግሞ ይሄ የቤተሰብ ችግር እንጂ እናትየው እኔ ልጆቼን ሙሉ ለሙሉ ወይ እሱ ጋር እንዲወስድ ወይ ደግሞ ወይኔ ጋር እንዲያደርግ የሚያደርግ ኬዝ አይደለም ይሄ ኬዝ ማለት ነው። ግን ደግሞ ተባለ ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር እናትየው ሪስፖንሲቢሊቲን ትወስዳለች። ይሄ ስድብ ምናምን ጠላት የምትለው ነገር ጠላት መሆን የለባችሁም። ቤተሰብ እስከሆነ ድረስ ጠላት መሆን የለባችሁም። ያንን ነገር ከዚህ በኋላ አይፈጠርም። ግን ከልጆቹ ማሳደጋ አለማሳደጋ የሚያገናኘው ነገር ግን የለም። ምክንያቱም የኔ እናት አይደለችም የኔ ልጆች ሙሉ ለሙሉ ኃላፊነት ወስዳ የምታሳደገው በህጉ መሰረት እኔ ነኝ ወስጄ የማሳደገው። ያም ሪዝን አልመጠን ሲል ደግሞ ሌላ ሪዝን ተቀረበ ማለት ነው። ሲባል ነገሩ በዛ ሰው አስተሳሰብ በዛ ሰው ግምት ያ ሰው እንደፈለገው ያ ሰው እንዳሰበው አለመሄዱ ላይ ሲገባው ወይ ደግሞ ሲረዳ ለሷ ከተወሰነላት ለሷ ማለት ለኔ ማለት ነው ለሷ ከተወሰነላት እናቷ እስካልረዳቻት ድረስ እናቷ ልጆቼ ጋር እስካልደረሰች ድረስ ብቻ ነው ከተወሰነላት
እንትን የሚለው እናቷ እኔ ልጆች ላይ እስካልደረሰች ድረስ ብቻ ነው፣ እናቷ እኔን እስካልረዳችን ድረስ ብቻ ነው ተባለ ማለት ነው። ከዛ ያው እንደነገርኳችሁ የሆነ ሰዓት ላይ ማለት ነው አንዳንዴ ምን አለ መሰላችሁ ዝም ብሎኛ እንደለመድ ነው ከአንድ ግለሰብ ጋር ሰጣ ገባ ምናምን ነገር ፍርድ ቤት አይሰራም። ፍርድ ቤት ፕሮፌሽናል የሆነ ንግግር ነው የሚሰራው። አሳማኝና በቂ የሆነ በቃ አዎ በቂ ነገር ነው ያቀረበው የሚባል ነገር ነው እንጂ የሚሰራው ዝም ብሎ መመላለስ አይሰራም። ጊዜ ማቃጠል ነው የሚሆነው። ከዚህ የሆነ ሰዓት ላይ ሁሉም እየሰለቸ መጣ፣ ሁሉም እንትን እያለ መጣ ምናምን ነገር በቃ ሁሉም ደከመው። ምክንያቱም ምንም በቂ ነገር ከዛ ሰው እየመጣ አይደለም፣ ምንም በቂ ነገር። እሱም 2 ሳምንት ለምን ልጆቹ መውሰድ እንዳልፈለገ በቂ ነገር እያገኙ አይደሉም። ፕላስ ደግሞ ለምን እሱ ጋር ብቻ ማደግም እንዳለባቸው ካለኔ ለምን እኔ ጋር ብቻ ማደግ እንዳለባቸው ካለሱ ሊረዱ አልቻሉም ማለት ነው። ሲቀጥልም ደግሞ ለምን እኔ የልጆች አሳዳጊ እኔ እስከሆንኩ ድረስ እናቴን እኔን መርዳቷ ለምን ይሄን ያህል እንዳልተፈለገም አልገባቸውም። ያለፈው አልፏል፣ ከዚህ በኋላ ይቆማል፣ አለቀ። አሁን ግን ከዚህ በኋላ ያለው ነው መጨነቅ ያለ። ምክንያቱም ፍርድ ቤት ያለ ነው ወይ ደግሞ ፍርድ ቤት የቀረበ ነው ከዚህ በኋላ ያለውን ነገር ለመቅረፍ እንጂ ከዚህ በፊት ያለፈውን ነገር ለመቅረፍ አይደለም። አንድ ሰው እኮ ችግር አለብኝ ብሎ ፍርድ ቤት ሲመጣ ከዚህ በኋላ ለሚኖረው ህይወት ነው መፍትሄ የሚሰጠው እንጂ ከዚህ በኋላ ላለፈው ነገር መፍትሄ አይሰጠውም። መፍትሄ ሊሰጠው ይችላል፣ ግን ደግሞ በዚህኛው ኬዝ አይደለም። ኬዙን መለያየት መቻል አለብን። የሳት ላይ እንዴ ምንድነው በቃ ምንድነው የምፈልገው? ላይክ ልጅቷ እየሰራች ነው፣ ልጅቷ እየተማረች ነው። እንዴት ነው እዚህ ጋር እናትየው ምንም ነገር መርዳትም አችልም መርዳትም የለባትም በዛ ምክንያት ለሷ ከወሰናችሁ አይሆንም ብለን ልትከራከር የምትችለው ተባለ ማለት ነው። ላይክ ይሄ እኮ በቃ የማይሆን ነገር ነው። ልጅቷ ማንንም ይርዳት እናቷም ይርዳት ማንንም ይርዳት ላይክ ልጆቿን ኃላፊነት ወስዳ እስካሳደገች ድረስ ልጆቿን ወስዳ እስካሳደገች ድረስ ከማንም ጋር ሆና ብታሳድጋቸው ኃላፊነቱን ለኔ ነው እንጂ ያለው ለዛ ሰው አይደለም፣ ወይ መጥቶ ለሚረዳኝ ሰው ወይ ለእናቴም አይደለም። ሌላ ሰው ቢሆንስ ነው ያልኩት። ላይክ በውስጤ እየሰማሁ ግራ ገብቶኛል። ምንም የማወራው ነገር የለም። ቁጭ ብዬ ያልወደረገርኳችሁ መስማት ነው። ደወል አንድ ሰዓቱ ሙሉ መስማት ነው። በቃ የሚጠየቀው የሚመልሰው መስማት ነውና ግራ ገብቶኛል። በቃ እንዴ የሆነ ሰዓት ላይ በጣም መናደድ ጀምሮ ማለት ነው። እንዴ ምንድነው የሚፈለገው? እኔ ደግሞ ከጅምሩም ነግሬያቸዋለሁ። እኔ የመጀመሪያ ቃል ስጠየቅ ነግሬያቸዋለሁ። እኔ ያ ሰው እስከዛሬ ህይወቴን በዛ ሰው ውሳኔ፣ በዛ ሰው ፍላጎት፣ በዛ ሰው ፕላን ስመራ ስለነበረ ያ ሰው የሚፈልገውን ነገር እንዳለ ሳደርግ ስለነበረ አሁንም ያንን ነገር ነው እኔ ላይ መደረግ የተፈለገው። አሁንም እኔን ኮንትሮል ለማድረግ ነው መደረግ የተፈለገው። አሁንም እኔ እሱ አባት ሆኖ ያው ከተለያየን ደግሞ በኋላም ደግሞ አባት ሆኖ ግን ደግሞ አባትነቱን ብቻ ስሙን ይዞ እኔ ላይ እንደፈለገ መሆን እንደሚፈልግ ነው የተናገርኩት ማለት ነው። እኔ ደግሞ በተቃራኒው እንደዚህ አይነት ነገር እንደማልፈልግ፣ እንደዚህ አይነት ጭብልቅልቅ ያለ ኑሮ መኖር እንደማልፈልግ፣ ስነስርዓት ያለው ኑሮ መኖር እንደምፈልግ፣ ለእኔም ለልጆቼ ስትራክቸር የሆነ ነገር ፕላን ያለው ነገር መኖር እንደምፈልግ ነው የተናገርኩት። ኦልሬዲ ተናግሬ ጨርሻለሁ። ምንም እኔ ጋር ሊቀርብ የሚችል ጥያቄ የለም። ገባችሁ አይደለም? ምክንያቱም ፍላጎቴን ተናግሬያለሁ፣ ምክንያቴን ተናግሬያለሁ፣ ያደረኩትን እርምጃዎች ወይ ደግሞ የወሰድኩትን የህግ ነገሮች ለምን እንዳደረኩም ነግሬያለሁ። ስለዚህ ምንም ይቀርብብኝ ነገር የለም። ሰው እንዳለ ሙሉ ለሙሉ ጥያቄው በቃ እየተመላለሰ ወደዚህ ወደዛ እያለ መጣ። ከዛ በቃ የሆነ ሰዓት ላይ ምንም ግራ ሲገባቸው ድረስ ማለት ነው አሁን እኔ ያልኩት ነገር እየተገለጸላቸው መጣ ማለት ነው። በቃ ይሄ ነገር አሁን ችግሩ ይሄ እኔ ልጆቼን ጥዬ ምናምን እኔ እሱ ጋር ልጆቼን ጥዬ ማሳደግ እንደማልፈልግ ነገር ሳይሆን ወይ ደግሞ እኔ ስለምሰራና ስለምማር ልጆቼን አለማሳደግ መቻሌ ሳይሆን ቢከዝ አወቁ 4 ወር ሙሉ እኔ ልጆቼን እንዳሳደግኩ አወቁ። ከጅምሩም ጀምሮ የቻልኩትን ነገር የተወጣሁትን ነገር አሁን ከዚህ በኋላ የማልወጣበት ምክንያት ምንም ሊኖር አይችልም። ያ ነገር ውድቅ ነው ዞሮ። በዚህ በኩል ደግሞ ሲመጡ ደግሞ ነገርኳቸው አይደለም ጀርመን ኢትዮጵያ ራሱ እናት ስለሰራች እናት ስለተማረች ልጆቿን አታሳድግም የሚል አስተሳሰብ አንድ ስለ ህግ የተማረ ሰው ሊኖረውም አይችልም። እንደውም ጭራሽ ያ ሰው ላይ ነው ጣጣው የመጣው ማለት። ምክንያቱም አንተ እስከዛሬ ምንም ካልተማርክ ምንም አይነት ነገር የትምህርት ነገር ከሌለ ለምን አትማርም ተብሎ ሪኮመንድ ተደረገ ማለት ነው። ጭራሽ ሪኮመንድ ተደረገና ያው አረፈው ማለት ነው። እና ምን መማር እንደሚፈልግ ጠየቁት። መማር የሚፈልገውን ተናገረ። ከዛ ተመዘገበ ሁሉ ነገር እና መማር እንደሚችል ተነገረው። ልጆችም ተይዞ መስራት እንደሚቻል ተነገረው። ስለዚህ ሪስፖንሲቢሊቲን ተወስዳለህ ተባለ። በቃ ማለት ሞከሩ፣ ለመረዳት ሞከሩ። ለምን ያንን ነገር እንዳልፈለገ ለመረዳት ሞከሩ እና በቂ አይደለም። በቃ ምንም በቂ ሊሆን አልቻለም። ስለዚህ
ከዚህ በኋላ እኔ ጋር ወይ ደግሞ እኔ ላይፍ ጋር ተመቶ ተደውሎ 3 ሰዓት ሲቀረው ወይ 2 ሰዓት ሲቀረው የእሷን ላይፍ እየመጣ መበጥበጥ አችልም። ወይ ደግሞ የእሷን ህይወት ውስጥ እየገባ እንደዚህ አድርጊ፣ በዚህ አድርጊ፣ በዚህ ግቢ ማለት አችልም ተባለ ማለት ነው። ከዛ የሆነ ሰዓት ላይ በቃ አልቻለም። እንዴ አይሆንም፣ እኔ አሁንም ለሷ የምትወስኑላት ከሆነ አይሆንም። እንደገና ደግሞ ሌላ ሀሳብ ተነሳ። ምን ሲባል ደግሞ እንደዚህ ልጆቹ ከተቀያየሩ እኔ እሷ ጋር እያለን ከኖርን እሷ ልጆቿ የምታሳድግበት ወይ ደግሞ የምታሳድግበት መንገድ ሌላ ነው የሚሆነው፣ እኔም ደግሞ ልጆቹ የማሳድግበት መንገድ ሌላ ነው የሚሆነው። ስለዚህ አይሆንም፣ በቃ ወይ እኔ ጋር ነው ወይ እሷ ጋር ነው መሆን ያለባት ተባለ ማለት ነው። ከዚህ ዘሳት ትንሽ ሳቁ። ምክንያቱም እንዴ የሰው ልጅ ተለያይቶ ኦፍኮርስ እኔ የማሳድግበት ወይ ሌላ ነው፣ ኦፍኮርስ አንተ የምታሳድግበት ወይ ሌላ ነው፣ አንድ ሊሆን አይችልም። እና ምን አይነት ምክንያት ነው አሁን በቂ ምክንያት ነው ተብሎ ልክ እናንተ እሷ የምታሳድግበት ወይ ሌላ ነው፣ አንተ የምታሳድግበት ወይ ሌላ ነው። ስለዚህ በቃ ወይ እሷ ትወሰዳቸው ሙሉ ለሙሉ አንተ ምንም ህይወታቸው ውስጥ አትመጣ፣ ወይ ደግሞ አንተ ወሰዳቸው እሷ ህይወታቸው ውስጥ አትመጣ አይባልም። የለምም እንደዚህ አይነት ነገር። ከዛ ገርሟቸው ሁለቱም የኔም ጠበቃ ዳኛውም ሌሎቹም የነበሩት የመንግስት ጠበቆች ገርሟቸው እንዲህ አሉት፣ እንኳን እሷ የምታሳድግበት ወይ ሌላ ሊሆን ይቀርና አንተ የምታሳድግበት ወይ ሌላ ሊሆን ይቀርና አሉት። እሷ ጋር ሲተኙ የሚተኙበት ሰዓት ሌላ ነው፣ አንተ ጋር ሲተኙ የሚተኙበት ሰዓት እኮ ሌላ ነው። እሱ ደግሞ የእሷ መብት ነው፣ ይሄም ደግሞ ያንተ መብት ነው። አልፈ ለምን እንደዚህ መንገድሽ አሳደግሽ እኔ እንደማሳድገው እንደዚህ ነው ማለት አትችልም። ይሄ እኮ የሰው ልጅ ከተለያየ በኋላ ሁሉ ነገር ይለያያል። እንኳን እኛ ተፈጥሯችን ራሱ እኮ ይለያያል አሉት ማለት ነው። እና በቃ እኔ በቃ የሆነ ሰዓት ላይ ውስጤ እንትን ማለት ጀመረ፣ የሆነ ማዘንም ጀመረ። ምክንያቱም በቃ ላይክ የሆነ ምን ልበላችሁ፣ ህጉን እኮ አውቃችሁ ለሚጠይቃችሁ ጥያቄ በቂ መልስ ብቻ ነው የሚፈልጉት። አንዴ ነው የሚፈልጉት ቢቻል እንደዚህ ሰጣ ገባ ጥሩ አይደለም። በቂ መልስ እስካልሆነ ድረስ ወይ ደግሞ በቂ አሳማኝ መልስ እስካልሆነ ድረስ ማለት ነው። ገባችሁ አይደለም? የኔ መማር የኔ መስራት ልጆቼን ከዚህ በኋላ ማሳደግ አትችልም ብሎ እንዳያስቡ 4 ወር ሙሉ ልጆቼን እንደዚህ ያሳደግኩ ሴት ነኝ። ጭራሽ ደግሞ ያ ሰው ሪስፖንሲቢሊቲ እንዳባት ተወጣ ብዬ የታገልኩ ሴት ነኝ። ኦኬ። ከዛ በኋላ ደግሞ ልጆቹን ደግሞ የሰጠሁት ደግሞ እኔ ማሳደግ ስለማልፈልግ ነው እንዳይባል ደግሞ አይ እንደዚህ አይነት ኑሮ ያሳለፍኩት 4 ወር ኑሮ እንደገና ከዚህ በኋላ ለፊቸሬ ማሳለፍ ስለማልፈልግ ነው። ያ ደግሞ በጣም በቂ ነው። ምክንያቱም እውነቷን ነው የተባለው። ከዚህ በኋላ የምታሳልፈው ህይወት ኑሮ አንተ እንደለመድከው ወይ ደግሞ ስታደርግ እንደነበረው ነገር መሆን የለበትም። ያ በቂ ነው። በቃ በቂ ምክንያት ስታቀርቡ እንደዚህ ነው፣ በቂ ነው። ምንም የሚያከራከራችሁ ነገር አይደለም። ኦኬ የእናትየው ነገር የኔ ጠላት ናት ምናምን፣ ኦኬ ያ ነገር ደግሞ ከዚህ በኋላ አንተ ጠላት አትሆንም። አለቅ። የሚያገናኛችሁ ነገር የለም። አይ ልጆቼን ማየት አትችልም፣ አይሆንም። እንዴት? ፋሚሊ ናታ፣ የኔ እናት ናታ፣ ቤት እንዴት ፓርት ኦፍ ፋሚሊ ናት ተባለ። በቃ የአንድ ቤተሰብ አካል ናት። እሱ ደግሞ የእናትየው ኃላፊነት ነው። እናትየው ናት የምታሳድጋቸው እንጂ የኔ እናት አይደለችም። ልጆቼን ሙሉ ለሙሉ ወስዳ የምታሳድጋቸው። ሙሉ ለሙሉ ወስዳ እስካላሳደገች ደግሞ ኃላፊነቱ ደግሞ የኔ ነው። ስለዚህ እሱም በቂ አልነበረም። ከዛ እሺ ሲባል ደግሞ አይሆንም፣ እሷ የምታሳድግበት ልጆቹን የምታሳድግበት መንገድ ሌላ ስለሆነ እኔ የማሳድግበት መንገድ ሌላ ስለሆነ እንደዚህ አይነት የተለያየ ማሳደግ ውስጥ መግባት የለባቸውም። እንኳን የምናሳድግበት ወይ ሊለያይ ይቅርና እኛ ራሱ አይናችን የተለያየ ነው፣ እጃችን የተለያየ ነው። አንዱ ረጅም አንዱ አጭር ሊሆን ይችላል። አንዱ ወፍራም አንዱ ትንሽ ቀጠን ሊሆን ይችላል። በዚህ በኩል የሚፈሰው ደም ዝውውር መጠን በዚህ በኩል ላይፈስ ይችላል። ሁሉ ነገር የተለያየ ነው እና ኦፍኮርስ የተለያየ ነው ተባለ። ላይ ኦፍኮርስ የተለያየ ነው፣ አንድ ነው እኮ ሊባል ማንም ያለ የለም። እና ላይ በቃ እንሳት ላይ ነገሩ ጉዳዩ ይሄ ሲሪየስ ሳይሆን እየተሳሳቀ ምናምን እየሳቀና መሆን ጀመረ ነገሩ ማለት ነው። ምክንያቱም ምንም በቃ የህፃን ጨዋታ ሆነ። በቃ ምንም ቁም ነገር አዘል ነገር የለም። ከዛ ምን ተባለ መጨረሻ ላይ ምን ትላላችሁ ተባሉ ሌሎቹ ማለት ነው። በቃ እሷ እንደተረዳ ነው ከሆነ እሷ ሞር ስትራክቸር የሆነች ሴት ናት። በቃ ስትራክቸር የሆነ ላይፍ የምትፈልግ ሴት ናት። የሆነ አግባብ ያለው ስነ ስርዓት ያለው ላይፍ የምትፈልግ ሴት ናት። በዚህ በኩል ደግሞ እንደተሰማው ከሆነ ሁሉ ነገር የራሱ ጉዳይ የሚል ሰው ነው ለሱ። እዚህ ጋር ደግሞ እንደተረዳችሁት ወይ እንደሰማነው ከሆነ ደግሞ እሱ ከዛም ሰው የሚመጣው ነገር ደግሞ ምንድነው? በቃ ምንም ችግር የለብኝም ሁሉ ነገር እንደፈለገች የሚል
ሀሳብ ነው እስካሁን የሚሰጠው እና ለምን እዚህ እንደተገኘን ግራ ገባን። ሁሉ ነገር እኔ እንደፈለኩ ከሆነ ከዛ ሰው ዊሹ ማለት ነው እኔ እንደፈለገች ከሆነ ለምን ከጅምሩም አልነበረም? እኔ እንደፈለኩት ለምን አልተካሄደም ነበር? እኔ እንደፈለኩት አባትነቱን በሰዓት ለምን አልተወጣም ነበር? እኔ እንደፈለኩት ከሆነ አሁን ፍርድ ቤት ድረስ ቁጭ ብለን እሷ እንደፈለገች ለመባል እኮ አይደለም ፍርድ ቤት ቁጭ ያለው ሁላችንንም መብታችንንም ግዴታችንንም ለማስከበር ነው ቁጭ ያለው እንጂ እንደዛ ከሆነ በቃ እንደዛ ከሆነ እንደውም ልጆቹም በጣም መሆንም የሚገባቸው እናታቸው ጋር ነው። ይሄን በጣም ስትራክቸርም ላይፍ ሊኖራቸው የሚችለው እናታቸው ጋር ነው ተብሎ ተወሰነ። ዘወላ ደግሞ ግዴታውን ደግሞ እሱ ቤት ሲያገኝ ልጆቹን ከአርብ እስከ ሰኞ በሳምንት እየተቀያየርን ከአርብ እስከ ሰኞ እሱ ጋር እንዲሆኑ ማለት ነው። እና ደግሞ አንድ ሮብ አንድ ደግሞ ከአርብ ሰዓት ጀምሮ እስከ ሰኞ ድረስ እሱ ጋር እንዲሆኑ አርብ፣ ቅዳሜ፣ እሑድ፣ ሰኞ በየሳምንቱ እየተቀያየርን ማለት ነው። እንደዛ ተወሰነ። ከዛ በምንድን ነው የምታወሩት ተባለ። ሁለታችሁ ታወራላችሁ ሲባል ላይክ የሆነ ሰዓት ምንም አውርተንም የተጋባንበትም ታይምም አልነበረም። ሲጀመር ኖሮም አያውቅም አናወራምም። ኦኬ እንደዛ ከሆነ የሆነ አፕሊኬሽን አለ። ምክንያቱም አሁን ለፊውቸር ምን መሰላችሁ ላይክ ስነ ስርዓት ያለው ነገር እንዲፈጠር ወይ ደግሞ እሷ እንደዚህ ብላኛለች ምናምን ነገር እንዳይፈጠር በምንም ማውራት የማይጠበቅብንም እግዚአብሔር የተመሰገነ ይሁን። በዋትስአፕም በምንም ከዚህ በፊት እንደተፈጠረው ነገር ማለት ነው። ከዚህ በኋላ ህግ ሁሉ ነገር የያዘው ነገር እንዲሆን የሆነ አፕሊኬሽን አለ። ያን አፕሊኬሽን እንድናወርድ ከሁለት አንዳችን እንድናወርድ። ከዛ ግን አንድ ሰው ካወረደው አንድ ሰው ብቻ ነው ኢንቫይቱን ልኮ ያንን ግለሰብ ማስገባት የሚችለው ማለት ነው። ከዛ ማን ያደርጋል ሲባል ላይክ ያው ኦብቪየስሊ እኔ ያደርጋለሁ አልኩ። አፕሊኬሽኑን ወዲያውኑ በእለቱ ነው ያወረድኩት። ያንን ሰው ኢንቪቴሽን ያደረኩት ወዲያውኑ በዛ ዕለት ነው። ምክንያቱም ከዚህ በኋላ እኔ ምንም እንትን ማለት አይጠበቅብኝም፣ ምንም መልፋት አይጠበቅብኝም። ምንም እንደዚህ እኮ ግዴታውን አልተወጣም፣ ይኸው አልመጣም በዚህ ሰዓት፣ ይኸው ልጆቹን በዚህ ሰዓት እሱ ጋር አልወሰደም፣ ይኸው ምንም ማለት አይጠበቅብኝም። ምክንያቱም ይሄኛው አፕሊኬሽን የምንጻጻፋቸው ነገሮች እንዳለ በልጆቹ ምክንያት የምንጻጻፋቸው ነገሮች እንዳለ ሴቭ ይደረጋል። እኛ በእንደልተው ራሱ ሴቭ ይደረጋል። ሰው የሆነ ሰዓት ላይ ተመልሰን ፍርድ ቤት ብንገናኝ ደልቻለሁ ብለን የምናስባቸው ነገሮች እንዳለ አሉ። የትም ማምለጥ አይቻልም ማለት ነው። እና በጣም በቃ እንጃ እኔ ያልኩት የሆነ ሰዓት ላይ በቃ ተመስገን ፈጣሪ ተመስገን። በቃ የምፈልገው እኮ ይሄ ነው። እኔ እኮ ሌላ እኮ ከጅምሩም አልጠየኩም ነበረ። በስነ ስርዓት ተጽፎ በዚህ ሰዓት ይመጣል ይሄ ሰውዬ፣ በዚህ ሰዓት ልጆቹን ይወስዳል፣ ከዛ በኋላ በዚህ ሰዓት ይመለሳል። ያንን ነው የምፈልገው። 3 ሰዓት ሲቀር 2 ሰዓት ሲቀር እንደዚህ አይነት ህይወት እኔ ሳምሪ አልፈልግም። እና አሁን እንደነገርኳችሁ ላይ 7 ወር ምናምን ሆነን አይደለ? በዚህ ወይ 7 ወር ሆነ አይደለ? የ7 ዓመት ነገር የተገላገልኩ ነው የመሰለኝ። የ7 ዓመት ነገር ያልኩ ነው የመሰለኝ ማለት ነው። በቃ ያን የቀለለኝ የመጨረሻው ውሳኔ ሙሉ ለሙሉ እናታቸው ኃላፊነት ወስዳ ልጆቹ እኔ ጋር እንዲቆዩ፣ የእሱ ግዴታ ደግሞ እንደነገርኳችሁ ከአርብ እስከ ሰኞ ልጆቹ እንደሚይዝ፣ ፕላስ ደግሞ እኔ ጋር ምንም አይነት ነገር እንደ ድሮ ማራመድ እንደማይቻል፣ መብቱ እንዳልሆነ እንደዚህ አይነት ነገር ማራመድ እንደማይቻል ግዴታ እንዳለበትና እንደ አባትነቱ ደግሞ ግዴታው መወጣት እንዳለበት፣ ካልተወጣ ደግሞ ሁሉ ነገር ያው እንደነገርኳችሁ በአፕሊኬሽኑ መሰረት ሴቭ እንደሚደረግ ተነገረው። እኔ ደስ አለኝ። በቃ ደስ አለኝ ማለት በቃ አሁን ከዚህ በኋላ ልጆቼ የሚያውቃሉ መቼ አባታቸው ጋር በስነ ስርዓት እንደሚሆኑ፣ መቼ እኔ ጋር እንደሚሆኑ፣ በቃ ሁሉ ነገር የታወቀ ነው። እኔ በግሌ በራሴ ህይወት መቼ ምን ማድረግ እንደምችል በቃ ማለት ሁሉ ነገር ስትራክቸር ያለው ነገር ነው። ለሁላችንም የሚጠቅም ነገር እንጂ የሚጎዳ ነገር አይደለም። እና ያንን ነገር ነው እኔ ከጅምሩም ስታገልም የነበረው። ስቲል ስሜ እየጠፋ ማለት ነው። ስቲል ያን ነገር አድርግ እያልኩ እየለመንኩ ስቲል ልጆቿን ከአባታቸው ከለከለች እየተባልኩም ይሁን ችግር የለም ልባልም እያልኩ ስታገል የነበረው እና በአንዴ የሆነ ነገር ፍትት ሲደረግላችሁ የሚሰማችሁ ደስታ የዚህ ሰዓት እኔ ሰማይ ደርሼ በመጣ ክንፍ ቢኖረኝ እኔ ደስ ይለኝ ነበር። ማርያምን ነው የምላችሁ፣ በጣም ደስ ይለኝ ነበር። በቃ ደስቴ መቋቋም አቅቶኝ በቃ ቢጨንቀኝ ሰዓት ላይ እንደው ጠበቄ እንደው ልቀፍሽ አልኳት። እማቅፈው ሰው በዙሪያዬ ራሱ ጠበቄ ብቻ ናት። ማንን ልቀፍ? እቅፍን ያደረኳት እንደዚህ በቃ እቅፍ በቃ ተገላገልኩ አልኳት። ምክንያቱም እኔ ትዝ ይለኛል ላይ ከጠበቄ ጋር ሳወራ
ስራ ቦታ እያለሁ ነበር ያወራሁት ሆስፒታል እያለሁ ማለት ነው። በቃ ገና ደወልኩላት አልቻልኩም እያለቀስኩባት ማለት ነው። በቃ አልቻልኩም ምንድነው ንገረኝ ምናምን ስትለኝ በቃ አልቻልኩም። በዚህ በኩል እንደዚህ እየተባልኩ ወቀሳለሁ ኢንተርኔት ላይ። እኔ ነው በዚህ በኩል ደግሞ ፕራይቬት ሄጄ ደግሞ ጭራሽ እምለምን ሰው ነኝ። ልጆችን በስርዓት ያዝ፣ የልጆች ስሜት ላይ አትረማመድ፣ እመጣለሁ እያልክ አለመምጣት፣ በፈለግበት ሰዓት እየመጣ ልጆቹን እየወሰድክ እንደ ዕቃ እያነሱ ማስረከብ፣ በልጆች ስሜት አትቀልድ፣ በእኔም ህይወት አትቀልድ እያልኩ የምትሰቃይ ሰው ነኝ። በዚህ በኩል ድራማ የሚሰራብኝ ሰው ነኝ እና በዚህ በኩል ደግሞ እዛም መንግስት እየሄድኩ ሲለኝ ፖሊስ ጋር እየሄድኩ ኧረ በቃ ስነስርዓት አስይዙልኝ እያልኩ መንግስት ጋር እየሄድኩ የምሰቃይ ሰው ነኝ። እዚህ ጋር ደግሞ ትምህርት አለብኝ፣ ስራ አለብኝ፣ እኔ ብቻዬን አልቻልኩም ብዬ አለቀስኩባት። የመጀመሪያ ቀን ከጠበቂ ጋር ያወራው ቀን ማለት ነው። እንዴ ግዴታሽ እኮ አይደለም ብቻሽን ማድረግ ነው ያለችኝ። ወዲያውኑ ማለት ነው ወዲያውኑ አንቺ እኮ ግዴታሽ አይደለም ብቻሽን ማድረግ እኔ ያለውልሽ ነገር ነው ያለችኝ። እና በቃ ያን ነገር እንዳለቀ ሲገባኝ በቃ አንዴ ልቀርሽ አልኳት። ከዛ አቀፍኳት። በቃ ኡፈይ እኔ ሁለተኛ እናት እንዳፈራው ነው የተሰማኝ። በቃ ሁለተኛ እናት ነው ያፈራሁት። እና በቃ እሷ ራሱ ለኔ ደስ አላት፣ በጣም ደስ አላት። እና በቃ ተገላገልኩ። ተመስገን ፈጣሪ ወይ ተመስገን። ምንም ከዚህ በኋላ ማውራት አይጠበቅብኝም፣ ምንም መነጋገር አይጠበቅብኝም፣ ምንም መለመን አይጠበቅብኝም። ለምን እንደዚህ አልተደረገም፣ ለምን እንደዚህ ተደረገ ማለት አይጠበቅብኝም። ምን አገባኝ? ሁሉ ነገር በህግ ተያዘ፣ ሁሉ ነገር ፍርዱ ተፈረደ። መቼ አባታቸው ጋር እንደሚሆኑ ተፈረዱ። በቃ ከዚህ በላይ ምን ደስታ አለ? ልጆች የስራት ስትራክቸር የሆነ ላይፍ ከኖሩ ጭንቅላታቸውም ስትራክቸር ሆኖ ነው ለፊውቸራቸው የሚቀጥሉት። ይሄ የተዘበራረቀ ምናምን አይሆን እንደዚህ ህይወት አይኖራቸውም። እንደዚህ ጭንቅላት ማይንዳቸው ላይ አይቀመጥም። በቃ ደስ አለኝ የመጨረሻ ማለት በቃ እነሱን ሴቭ መሆናቸው እኔም ሴቭ መሆኔን ሳየው ይሆናል ደስ አለኝ። ከዛ በኋላ ደግሞ የመጨረሻው ጉዳይ ነበረ። ለልጆቼ የማላደርገው ነገር ከጅምሩም ያላደረኩትም ነገር ምንድነው? ለልጆቼ ጥሩ ያልሆነ ሚሞሪ ማስቀመጥ አልፈልግምም። ከጅምሩም አርጌውም አላውቅም፣ ለወደፊትም አላረገውም። ከዛ መጨረሻ ላይ ጉዳይ ካለቀ በኋላ ጨረሳችሁ? አዎ ጨረሳችሁ። የሚቀር ነገር አለ? አዎ የሚቀር ነገር አለ ተባለ። በእኛ ወገን ምንድነው ሲባል ልጆቹን ከዚህ በኋላ መጠቀሚያ እንዳያደርጋቸው ኢንተርኔት ላይ መቆም አለበት። የልጆቹን ምስል በኢንተርኔት ላይ እንዲታገድ እንጠይቃለን አልን። ኦልሬዲ ዳኛው ሲጀመር ይሄ ልጆችን ኢንተርኔት ላይ የማውጣት ደጋፊም ከጅምሩም አይደለም። እንደዚህ አይነት ነገር ላይ ደግሞ በጣም እንትኖች ናቸው፣ በጣም ስትሪክት ናቸው፣ በጣም ኃይለኞች ናቸው ማለት ነው። ከዛሬ ጀምሮ ልጆቹን ኢንተርኔት ላይ እንዳታወጣ ተባለ። ከዛ ጥያቄውን እኔ ነኝ ያቀረብኩት አይደለም። እኔን ለማካተት ያሰው ፈለገና እሷም ካላደረገች አለ ማለት ነው። እሷም ካላደረገች እኔም አላደርግም ማለት። ከዛ አይወዝ ላይክ እኔ በቃ ኦልሬዲ ዳኞቹ ዘግተው መውጣት ነው የፈለጉት፣ ሳይችቷቸዋል። እና እኔ ደግሞ ላይክ በቃ እኔ ምን አከራከረኝ? ኦልሬዲ እኔ እኮ ላይክ ትልቁን ነገር ጨርሻለሁ፣ ዘግቼዋለሁ፣ በቃ አለቀ። በተረፈ እሷም ካላደረገች እኔም አላደርግም። እኔ የትኛው ቦታ ነው ያደረኩት? ወገን በላቸው። የቱ ቦታ ነው ያደረኩት? ሰዎች ማድረግ እኔ ብችል በጣም ማድረግበት ብዙ ኦፖርቹኒቲዎች ነበሩ። ታውቃላችሁ፣ መገናዘብ የሚችል ሰው፣ መረዳት የሚችል ሰው፣ ማየት የሚችል ሰው ያያል። ሁሉ ነገር ደግሞ ቁጭ ብሎ የሚያገናዝብ ሰው ደግሞ ምን ለምን እንደተደረገ፣ ምን በምን እንደተደረገ፣ ምን በምን በኩል መሸፋፈን እንደተፈለገ፣ የማን ሀቅ መበላት እንደተፈለገ ማንም ሰው መረዳት ይችላል። ማንም ሰው ወዳጆች አይደለም ጠላቶቼ መረዳት ይችላሉ። ግን አይመለከተኝም። ለምን ታውቃላችሁ? እኔ እዚህ ጋር የምፈልገው ሰላም እንደሆነና ሰላም የሆነ ላይፍ እንዲኖረኝ ነው እንጂ ወዳጆቼ ተደሰቱ፣ ጠላቶቼ ተቃጠሉ፣ ተደሰቱ ምንም ለኔ አይጠቅመኝም። ምንም ማለት ነው። ምንም በእውነት ምንም አይጠቅመኝም። ኢቭን ወዳጆቼ ራሱ ለኔ ይደሰታሉ እንጂ እኔን የምደሰተውን ያህል መጠን አይደሰቱም። ለምን ነው ታውቃላችሁ? እኔ ነኝ እዚህ ጋር አፈርደም የምበላው፣ ማንም እኮ አይደለም። አለውልሽ የሚለኝም አይደለም፣ የለውልሽ የሚለኝም አይደለም። አፈርደም የሚበላው እኔ ነኝ እዚህ ጋር አፈርደም የሚበላው። ሶ ስደሰትም ደግሞ ከኔ በላይ የሚደሰትልኝም ደግሞ የለም። ስለዚህ እኔ የምጋፈጠው ይሄ ኢንተርኔት ላይ ለኔ ስም ወይ ደግሞ ለኔ አስተሳሰብ ጭንቅላት ሰው አለው ምናምን ስለሱ አይደለም የሚጋፈጠው። በምን አይነት አስተሳሰብ እኔ ሰው ጭንቅላት ውስጥ አለው በልብ ውስጥ አለው በሱ አይደለም የሚጋፈጠው። እኔ የምጋፈጠው ለራሴ ላይፍ ነው። እኔ በጣም ሰልፊሽ ሆንኩ ሰው ነኝ። ላይፌ በጣም መወድ ሰው ነኝ ማለት እኔ ብዬ የተነሳውበትን ነገር ጥግ ድረስ ነው ማደርሰው። ጥግ ድረስ ማለት ነው ምን ያህል እኔ እንደምችል ጥግ ድረስ ነው ማደርሰው። እና በቃ የመጨረሻ ነው አስደነገጠኝ። እሷም ካላደረገች እሺ ሲል አይወዝ ላይክ
በቃ እሺ አልኩ። በቃ ይሁን። ኧረ እኔ ስንቱን ነገር አልሻለሁ ደግሞ የንም ዝም ብዬ ማለት አያቅተኝም ብዬ ሲዘጋ በቃ ደስ አለኝ። ስንወጣ ደስ አለኝ። መጨረሻ ደስ አለኝ። አሁን ራሱ ደስታዬን 2 ቀን የፈጀብኝ ራሱ ደስታውን ለማለት ማለት ነው ላይክ ፕሮሰስ ለማድረግ because it's really done now በቃ አለቀ። በቃ አለቀን ያልኩት ፈጣሪ ሆይ አለቀ። በቃ ተመስገን። ከዚህ በኋላ እኮ ምንም ነገር አያስፈልግም፣ ምንም መከራከር አያስፈልግም። ሁሉ ነገር በህግ የተያዘ ነው ምንም እና በቃ እውነት ምን አልኩ በቃ ጥፋተኛው እኔ ነኝ። ምክንያቱም 4 ወር ሙሉ ሲጀመር መቀጠል በዛው ያንን ሰው ወይ ያንን ግለሰብ ልብ ነው የልብ እንዲሰማው ነው ያደረኩት ሳላቀው እና 2 ጠበቃ ነው ያስኩት። 2 ጠበቃ ነበር መጀመሪያ ያስኩት ማለት ነውና ሁለቱም ደግሞ ያለው ከጅምሩም ጀምሮ አንቺ ያንን ነገር ቶለሬት ማድረግ አልነበረብሽም። አንቺ ያንን ነገር መሸከም አልነበረብሽም። እንደፈለገ ያ ሰው ሲመጣ ህይወትሽ የመጀመሪያ የተለያየሽበት ቀን ከዚህ በኋላ ስትራክቸር የሆነ ፕላን ካላወጣ ሊስት ካላወጣ ልጆቹ ማየት አትችልም ማለት ትችላለሽ ያንን ስትራክቸር እስካልሰጠሽ ድረስ። ምክንያቱም ተለያይተሻል፣ ከዛ ሰው ጋር ተለያይተሻል። የፈለገ ያ ሰው መብትም ቢኖረው ስትራክቸር የሆነ ላይፍ ግን መስጠት አለበት ለአንቺ አሳልፎ። እንደዛ ነው የተባልኩት ማለት ነውና እንደዛ ሲሉኝ በቃ እኔ ነኝ ሁሉ ነገር ከመጀመሪያው ነው ያበላሽሁት። እኔ መጀመሪያውን መጠየቂ እኔ እንደዚህ ማድረጊ ምናምን። ያ ግለሰብ ደግሞ እኔ እናቴ ጋር በነበርኩበት ሰዓት 1 ወር ሙሉ ከቤት ወጥቼ ከነ ልጆቼ እናቴ ጋር በነበርኩበት ሰዓት ማለት ነው ልጆቹን ቪዲዮ እንዳትሰሪ ብሎ የጻፈ ሰው ነው ያ ሰው። ከልጆቿ ምንም አይነት ቪዲዮ እንድትሰሩ አልፈልግም ብሎ ያለ ሰው ነው። እኔ ደግሞ ሲጀመር የመስራትም አላማውም አልነበረኝም ኢላማውም አልነበረኝም። ግን ደግሞ የሚያወራው ሌላ የሚያደርገው ሌላ፣ ራሱም እንደዛ ብሎ ደግሞ ራሱም ሲሰራባቸው የነበረው ደግሞ እሱም ነበረ፣ እኔ አልነበርኩም። እና ለማሚ ራሱ ያንን ነገር ስናገር እንደዚህ እኮ ብሎ ጻፈልኝ ስላት እንደውም ራስሽ ሄደሽ ነው ልጆቹን በዩቲዩብም ሆነ በምንም ሆነ እንዳይጠቀም ማድረግ ያለብሽ አለች ማለት ነው። ከዛ በኋላ እኔ ላይክ መጀመሪያ ምንድን ያልኩት ኦኬ እንደዛ ደግሞ ብል ደግሞ ሌላ ስም ሊሰጠኝ ነው። አሁን ራሱ ጽፎልኝ እዚህ ጋር ራሱ ልጆቹን ጭራሽ ኢንተርኔት ላይ እንዳትሰሪባቸው ሲጀመር አስተሳሰቡም አልነበረኝም። እኔ እዚህ ሰዓት ለራሴም የሆነ ሂል የማረግበትም ሰዓት ነበረ። ሲጀመር አይታችሁኛል፣ ጠፍቻለሁ። ራሱ ኢንተረስት ድማ አልነበረኝም ዩቲዩብ ላይ መስራት። ወደ 1 ወር ምናምን ጠፍቻለሁ። የታወቀ ነው ምቼስ አይደለም። ይሄም ማይካድ ነገር ነው ሆፕፉሊ ሶ ምንም እንትኑም አልነበረኝም፣ ኃይሉም አልነበረኝም። እንደዚህ አንስቼ ምናምን ልቅረጽ ምናምን ከዛ ኤዲት ላድርግ ምናምን ቴንክ ዩ ላይክ እንደዚህ አይነት እንትን አስተሳሰብ አልነበረኝም። እኔ በቃ የሆነ ሰዓት ላይ ለመንኩ፣ ታገስኩ፣ ጠየኩ፣ አስጠየኩ። በቃ ስል ደግሞ ማለት ነው በቃ ስል የምከፍለው መስዋዕትነት ከባድ መስዋዕትነት ነው። በጣም ከባድ መስዋዕትነት ነው የምከፍለው። ምክንያቱም ነገሮች እስኪስተካከሉ ድረስ መክፈል ያለብኝ መስዋዕትነት ቁጭ ብዬ እየሳኩ መክፈል የምችል ሴት ነኝ። በቃ አለቀ። ያ ማለት እኔ ነኝ። በውስጤ ግን እንደዛ ግን ያረኩት የነበረው ማንንም ለመጉዳት አልነበረም። ምክንያቱም ለመጉዳት ብፈልግ በስነ ስርዓት የልጆቹ ላይፍ ላይ ተገኝ፣ የልጆቹ ህይወታቸው ላይ በስነ ስርዓት ተገኝ፣ ልጆቹን በስነ ስርዓት ሪስፖንሲቢሊቲ ወስደ እንደ አንድ አባትነት አስደሰታቸው ብዬ ባልን ነበረ። ባድ አቴንሽን ቢኖረኝ፣ መጥፎ አስተሳሰብ ቢኖረኝ ማለት ነው ያን ሰው ለመጉዳት ብፈልግ። ከዛ ሰው አንጻር ግን እንዳለ የሚደረገው ነገር ግን እኔ እዚህ ጋር ልጎዳ ነበር። እኔ እዚህ ጋር ተጎድቼ እኔ እዚህ ጋር ሁሉ ነገሬን አቁሜ ቢቻል እያለቀስኩ ተቸገርኩ ብዬ ካልተቻለ ደግሞ ስራዬንና ትምህርቴን ፈትቼ ካልተቻለ ደግሞ በቃ የሚረዳኝ ሰው አጥቼ ምናምን እንደዛ ነበረ። በቃ ማለት እያንዳንዱ ነገር ለምንድን ነበር የተደረገው? ሁሉ ነገር ውስጣችሁ የያዛችሁት ነገር ጥሩ ሆኖ ሳለ መጥፎ ነገር የሚደረግባችሁ ከሆነ መጨረሻ ላይ እኔ ቅዱስ ሚካኤል እንደካሰኝ የማናችሁም ሴትም ሆነ ወንድ ህይወት ይካሳል። የሴትም ህይወትም ሆነ የወንድም ህይወት ነው። ዋናው ተበዳይ ሆኖ ዋናው የእናንተ ሀቅ ይወሰድ፣ ይሸፋፈን፣ ይበላ። መጨረሻው ግን ሲከሳችሁ ግን የዘላለም እረፍት ነው የምታገኙበት ማለት ነው። እና እኔ በቃ እንጃ እኔ በህይወቴ ቅዱስ ሚካኤልን ለምኜ ቅዱስ ሚካኤል እንዳሳደገኝ ሴት በህይወቴ ሆኜ በዛ ቀን ቅዱስ ሚካኤልን በጣም ፊል ያረኩበት ቀን የለም። በቃ የለም ስላችሁ በቃ የነበረው ትግል የነበረው ያ ሁሉ ሰዓት ወደዚህ ወደዛ ምልልስ እኔ ቁጭ ብዬ እንደተከሳሽው ሳይሆን እንደ ተመልካች ነበር ሰማም የነበረው።
አንዳንድ ነገሮች ደግሞ በጣም ሰርፕራይዝም እያደረጉኝ ነበረ። ምክንያቱም ኢንተርኔት ላይ ወይ ደግሞ እንደምታዩት እዚህ ላይ ሚዲያ ላይ እኔ መጥፎ እናት ተብዬ እንድሰደብ ነው የሚደረገው። ፍርድ ቤት ግን ስንቀር ጥሩ እናት ስለሆንኩ መፍቱን ለእኔ አሳልፎ እንደሰጠ ነው ሲደረግ የነበረው እና እነሱም ኮንፊውዝድ ይሆናሉ። ምክንያቱም ላይክ የተቀመጥነው እኮ ወይ አንዳችን ለአንዳችን መጥፎ ሆነን ምናምን ነገር ለመከራከር ነው ወይ ደግሞ የሆነ በቂ ምክንያት አቅርበን እንትን ለማለት ነው ለመከራከር ነው እንጂ ጥሩ ከሆንኩ እኔ ጥሩ እናት ከሆንኩ ለዛ ስለሆነ አሳልፈው ያ ሰው ምን አገባኝ እኔ እሷ ተወስን የሚል ከሆነ ምን ፍርድ ቤት አስፈለገ? ጥሩ እስከሆንኩ እንዴት ኢንተርኔት ላይ ወይስ እንዴት ሚዲያ ላይ መጥፎ እናት ተብዬ እንድባል በልጆቼ ይደረጋል? እና ሁለት ላይፍ የሰው ልጅ ለምን ይኖራል? በቃ ሁለት አንደበት የሰው ልጅ ለምን ይኖራል? አንዱን መርጦ ነው እረፍት የሚገኘው፣ አንዱን መርጦ ነው ሰላም የሚገኘው፣ አንዱን መርጦ ነው የሰው ልጅ እንቅልፍ የሚገኘው፣ አንዱንም መርጦ ነው ስኬት የሚገኘው። እና እውነትን መምረጥ ሁሌም ቢሆን ያስተኛችኋል፣ ያሳርፋችኋል፣ ሰላም ይሰጣችኋል። የማይሰጣችሁ ነገር የለም። ይሄ ሁለት አንደበት፣ ሁለት የተለያዩ ማንነት፣ ሁለት የተለያዩ ምስል ማንንም አይጠቅም። እና በቃ እኔ እግዚአብሔር ይመስገን ያልኩት ቅዱስ ሚካኤል ይመስገን፣ ቅዱስ ሚካኤል ይመስገን። እኔ እንጃ በቃ አሁን እኔ ብቻ ከደለ ርፍ ያልኩት ሁሉም ነው ርፍ ያለው ሁሉ ማለት ነው። በዙሪያ ያሉ ሰዎች፣ ቤተሰብ፣ ጓደኞች ሁሉም ነው ርፍ ያሉት። በቃ ኦፍ ያላለ የለም። እኔ ብቻ አይደለም ኦፍ ያልኩት እና ይሄን የተፈጠረው ሌላ ምንም የተፈጠረ ነገር የለም። ዳሴ በእኔ በኩል ጨርሻለሁ። እግዚአብሔር ይመስገን። ከዚህ በኋላም ልጆቼ ሲታመሙ አታዩ፣ ሲታመሙ ስክሪንሾት እያደረጋችሁ ኮሜንት ስር አትላላጡባቸውም። እናንተ ያ ሰው እንደሚያደርገው ካልተሰማው እኔ ስለሚሰማኝ እኔ ቀልድ ስለማላቅ መክፈል ያሉብኝን መስዋዕትነቶች ከፍዬ የኔንም ድንበር የልጆቼንም ድንበር ማስከበር ስለምችልበት ከዚህ በኋላ ከዚህ በኋላ የራሳቸውን ደስታ በራሳቸው። ምክንያቱም እንደነገርኳችሁ ነው። ለምን ድሮስ አንቺ ሳብረሽ ከነሱ ጎንሽ ቪዲዮ ሰራሽ? ቪዲዮን ብንሰራ ጥሩ ሚሞሪ ነው የሰራንላቸው። ለነሱ ሲያድጉ ሲያዩት ቁጭ ብለው የሚስቁበት ነው። ገባችሁ አይደል? ቁጭ ብለው የሚደሰቱበት እንጂ እዚህ ጋር ታመሜ ነበር፣ እዚህ ጋር ቸግሮኝ ነበር። እንደዚህ አይነት ሚሞሪ በህፃንነታቸው ላስቀምጥም አልችልም። እና በቃ የለም እንደዚህ አይነት ነገር ከዚህ በኋላ የለም፣ አታዩ። የኔም ህይወት የልጆቼም ህይወት ሴቭ መሆን አለበት። ስለዚህ እግዚአብሔር ይመስገን፣ በቃ እግዚአብሔር ይመስገን። ቀጠኑ፣ ወፈሩ፣ ታመሙ፣ ጉንፋን ያዛቸው፣ ጉንፋን አልያዛቸው ምንም የምታዩት ነገር የለም። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ፣ የመጨረሻ ነው ደስ ያለኝ። ምክንያቱም እያንዳንዱ ግፋበት ያላችሁትም ሰዎች የገዛ ልጆቻችሁን እንደዛ የማታረጉባቸው ሰዎች የኔ ልጆች ላይ ግን ግፋበት ስትሉ የነበራችሁ ሰዎች በራሳችሁ ልጆች አድርጉት። የራሳችሁ ልጆች ሲታመሙ ታመመ እያላችሁ ፖስቱ። በእኔ ልጆች ግን አይሰራም። እኔ አንድ ሰው ሙሉ ምድሯ በእኔና በልጆቼ በኩል ከሆነ በጣም የምጋፈጥ ሰው ነኝ። በጣም ማለት ነው። ይሄ ጉራ አይደለም። ይሄ እኔ ውስጥ ያለው ለልጆቼ ምን ያህልም መስዋዕትነት እኔ ራሱ መቀበር ካለብኝ ተቀብሬ መስዋዕትነት መክፈል እንደምችል የምናገር አንደበት እንጂ ይሄ የጉራ የጤባር ምናምን ነገር አይደለም። በቃ አደርገዋለሁ። ምንም ነገር መክፈል ካለብኝ እከፍላለሁ። እና እኔ በጣም ነው ደስ ያለኝ። በጣም ማለት ነው። በጣም ነው ደስ ያለኝ። ደስ ካላችሁ እንኳን ደስ አላችሁ። የኔን ይበልጥ ግን የምትደሰቱ ማናችሁም የላችሁም። ማናችሁ ማለት ነው ማናችሁ። እና እዚህ ሀገርም ደግሞ በቃ መብታችሁን ወቁ፣ መብታችሁን አስከብሩ። ይሄ አበሻ ምን ይለኛል እናት አይደለሽ መቻል አለብሽ መስማማት አለብሽ፣ ሞክሩት፣ ችግር የለም። አልገባ ያለው ሰዓት ላይ ግን መብታችሁን ተጠቀሙ። ኦኬ፣ ግዴታችሁን ተወጡ፣ መብታችሁን ተጠቀሙ። እና እኔ ፈጣሪ ሰላም ህይወቴ ውስጥ ለዘላለም እንዲደርስ ያደረገው እናንተም ቤት ውስጥ ይግባ፣ ወይ ደግሞ ለሚያስፈልጋችሁ ሴቶች ይግባ፣ ወንዶችም ይግባ። እና በቃ ይሄ ሰላም እኔ እንጃን ያጠይ አሁን እኮ ላይ
አይ ኖ በቃ ምንም ነገር ማድረግ ፈልግ አይ ኖ ዌን አይ ዶንት ኢቭን ሃቭ ቱ ቲንክ እና አይ ዶንት ኢቭን ሃቭ ቱ ሜክ በቃ ምንም አይነት መቼ ምን ማድረግ እንደምችል አውቀዋለሁ። መቼ ምን አይነት ነገር ውስጥ መግባት እንደምችል አውቀዋለሁ። መቼ እኔና ልጆቼ የት ቦታ መሄድ እንደምንችል አውቀዋለሁ። በቃ ደስ ይላል እኮ እንደዚህ አይነት ላይፍ፣ የሆነ ስነ ስርዓት ያለው ላይፍ ደስ አይልም? ምንም ሳታውቁት መቼ ምን ማድረግ እንደምችሉ ሳታውቁት ለልጆቻችሁ መቼ ምን ማድረግ እንደምችሉ ሳታውቁት ኮንፊውዝድ የሆነ ላይፍ ግን ስትኖሩ እንዴት እንደሚያስጠላ አጠይቁኝ። ማርያም በጣም ነው የሚያስጠላው። በጣም በዛ ላይ ደግሞ ያ ሰው ደግሞ በቃ ያንን ነገር ተጠቅሞ እናንተን በጣም ለመጉዳት የሚጥርበትና የሚጠቀምበት መጠቀሚያ የሚያደርግበት ደግሞ ከሆነ በጣም ነው የሚያስጠላው። በጣም ማለት ነው። አሁን ግን በቃ የለም፣ ሁሉ ነገር የለም። እኔ ደስ ያለኝ የመጨረሻ ነው ደስ ያለኝ። በቃ የመጨረሻ እና ያ ይሄን ይመስላል። እንደው ከዚህ በኋላ ስለዚህ ነገር እንደዚህ ብዬ የምንገናኝበት ኬዝ እንደማይኖር ፈጣሪ እንግዲህ ፈጣሪ ይርዳን። እኔ ላይክ ከጅምሩም የራሴን ህይወት እንደቀጠልኩት አሁንም የራሴን ህይወት መቀጠል ነው የምፈልገው። በዛም እንድቀጥል ይርዳኝ። ምን እንደሚፈጠር ሁላችን ማናውቅም ነገር ግን እኔ እስከማውቀው ድረስ ግን ከዚህ በኋላ ፈጣሪ ሆይ ሰላም ሰጥቶኛል፣ እረፍቴ ሰጥቶኛል እና ህይወቴን ከዚህ በኋላ እንድኖር በስነ ስርዓት በፍቃደኝነት ተፈቅዶልኛል። ተመስገን አምላኬ። ለኔ ደረሰ መድኃኒዓለም፣ ለኔ ደረሰ ቅዱስ ሚካኤል መከታ ጠባቂ፣ ለእናንተ የሚድረስ። ወዳችኋለሁ። ባይ ባይ። በኔክስት ቪዲዮ እንገናኛለን።